እንደምን ቆያችሁ ውድ የተቋም ቤተሰቦች፣ ዛሬ በህይወት አውራጆች ፖድካስታችን ላይ እንገኛለን። እንደምን ከርማችኋል? ያው እንግዲህ እንደተለመደው በጣም ጥሩ የሆነ እንግዳ ይዘን መጥተናል ዛሬ። ብዙ ጊዜ መነሻችንን የምናወራውም ቶፒካችንም ሰንበት ትምህርት ቤት እንደመሆኑ አንጻር በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በውሉደ ብርሃን ሰንበት ትምህርት ቤት ውስጥ በሐዋርያዊ ተልእኮ አገልግሎት ውስጥ የሚያገለግል ወንድማችንን መምህር ኢዮብን ይዘን ቀርበናል ዛሬ። እንኳን ደህና ቆየህ። እንኳን ደህና ጠበቀኝ። ያው እንደምንለው መነሻችን ሰንበት ትምህርት ቤት እንደመሆኑ መጠን እንኳን ደህና መጣ። ሁለቱንም ማለት ይችላል። አይ እንኳን ደህና መጣ፣ ከዛ እንኳን ደህና ጠበቃችሁ፣ እንኳን ደህና ቆያችሁ። ስለዚህ አሁን ድጋሚ በል እንኳን ደህና መጣ፣ እንኳን ደህና ቆያችሁ። ከዚህ በፊት እንደምናደርገው የብዙ ነገር መነሻዎች ሰንበት ትምህርት ቤት እንደመሆኑ መጠን ኢዮብ ባይሳ መቼ ነው ሰንበት ትምህርት ቤት የተመዘገበ? እንዴት ነበር የነበረው ኤክስፒሪየንስ የሚለው ብንሰማ ደስ ይለናል። እሺ፣ አመሰግናችኋለሁ ወደዚህ ሚዲያ ስለጠራችሁኝና በጋራ እንድንማማር ስለመጣሁኝ እግዚአብሔርንም አመሰግናለሁ፣ እናንተንም በጣም አመሰግናለሁ። ኢዮብ ባይሳ እባላለሁ። ቅድም እህታችን በመግቢያው ላይ እንደተናገረችው በውሉደ ብርሃን ሰንበት ትምህርት ቤት፣ ውሉደ ብርሃን ሰንበት ትምህርት ቤት ማለት የመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን ውሉደ ብርሃን ሰንበት ትምህርት ቤት ተብሎ ነው የሚጠራው። በዚህ ሰንበት ትምህርት ቤት ምናልባት ባልሳሳት ወደ 2003 ወይ 2004 ዓ.ም ነው ወደ ሰንበት ትምህርት ቤት የመጣሁትና የተመዘገብኩት። የመጣሁትኝም እንግዲህ በጓደኛ በኩል ነው። ያው ጓደኛ ሲኖር ወደ በጎ ዓላማ ትመጣለህና አዋዋላችንም ለዛሬ ማንነታችን መሰረት ነው ብዬ አስባለሁና በጓደኛ ስለነበረኝ በሱ አማካኝነት ወደ ሰንበት ትምህርት ቤት መጥቻለሁ ማለት ነው። ያው እሱ አስቀድሞ ይማር ስለነበረ እኔን ያው ወደዚህ ሰንበት ትምህርት ቤት እንድመጣና ኮርስ እንድማር እሱ ነው የጋበዘኝ። ግን ያው ስመጣ እሱ ቀድሞ ከኔ 1 ዓመት ቀድሞ ነው ኮርስ የተማረው እና ሄደን እንመዝገብ ማስታወቂያው አለ ምናምን ብሎ ሲነግረኝ እኔ እንዴት አድርጌ ተዋለው ብዬው ነበር። እሱን ምንድነው ኳስ በጣም ወድ ነበርና ማየት ምናልባት 2003-2004 ዓመተ ምህረት አካባቢ ማንቸስተር ዩናይትድ በጣም የሚታወቅበት የፈርጉሰን ጊዜ ነውና የዛን ጊዜ በጣም በኳስ እና ኮርስ አይታችሁት ከሆነ በሚሰጥበት ሰዓት ላይ እንግሊዝ ፕሪሚየር ሊግ ይታያል እና 10 ሰዓት ከ11 ሰዓት ጀምሮ እስከ ማታ ያለውን ጊዜ ኳስ ስላለ እንዴት አድርጌ እመጣለሁ እና ኳስ በማይ ሰዓት ከኮርስ ልቀር ነው ወይስ እንዴት ነው በሚል 1 ዓመት አሳለፍኩኝ ማለት ነው። ከዛ በኋላ ያው እሱን ለውጡን ሳየው እሱን መጥቶ ሲነግረኝ በተለየ መልኩ ደግሞ ዮሐንስ ወንጌል ምዕራፍ 1 እንዲነግረኝ ነበርና በኮርስ የተማሩ እሱን መጥቶ ሲያብራራልኝ ምናምን እኔም ኤክሳይትድ ሆነ ነበር። ከዛ በሚቀጥለው ዓመት ላይ ሄጄ ተመዘገብኩ። እንግዲህ የመጣው ይምጣ ብዬ ምን ያህል አይነት ከባድ ሱስ እንደነበረብኝ ነው የሚያሳየው። ለሊት 7 ሰዓት ሁሉ ምናምን ነበር የምወጣው ኳስ ለማየት የማይስተር። ከዛ ጀመርኩኝ ኮርስ ማለት ነው። ከዛ እውነት ለመናገር ግን ኮርስ ከጀመርኩ በኋላ ኳስ ስንት ሰዓት እንደሚታይ አላውቅም። ሙሉ ለሙሉ ኳሱን ትቼ ወደ ሰንበት ትምህርት ቤት የመማር ሂደት መጣሁ ማለት ነው። ይሄ ነው ያመጣጤ ሂደት። ብዙም የተለየ ነገር የለውም። ይሄን ያመጣ ከወጣቶች ነው ማለት ነው። ቀጥታ ከወጣቶች ነው የጀመርኩት። ከዚህ በፊት የነበረው እንግዳችን የናሆሜ ታሪክም ከወጣቶች ጋር ከወጣቶች ነበር ያለው። ከአቅራቢዎቹ ደግሞ የኔም አመጣጥ ከእንደዚህ ሆኖ ተመሳሳይ ችግርም የነበረብን። በተለይ ኳስ ሲሆን ችግርህ እሑድ ሱፐር ሰንዴ የሚባሉ ቀኖች የፕሪሚየር ሊጉ ትልቅ የሚባሉት ጨዋታዎች ቀን ላይ ሆኑና አትቀራቸውም። ታውቃለህ ተሰብስበህ ከዛ ቀጥሎ ሲቲ ሊኖር ይችላል እንደዚህ ብለህ የምታይበት እሱን ቀርተህ እንደውን ደሞም አይደለም የዛን ጊዜ የነበረው ኳስ ብቻ የውይይታችን ዓላማ ኳሱ እንዳይሆን እንጂ በጣም ትንሽ አሁንም በዚህ ዘመን ያሉ ወጣቶች በራሱ ወደ ቅዱስ ቤተክርስቲያን እንዳይመጡ መሰናከል የሚሆነው አንደኛው ተግዳሮት የኳስ ነውና ከዚህ አንፃር እኛም አገልግሎታችን መቃኘት ያለብን ይመስለኛል። እንዴት አድርገን ነው በኳስ ተሰብስቦ ያለን ወጣት ወደ ቅዱስ ቤተክርስቲያን ማምጣት የምንችለው የሚለውን ማሰብ መቻል በራሱ ያስፈልጋል። ከኛ ህይወት ተሞክሮ ማለት ነው። የሆነ ግጥም አለ ትንሽ የግጥም መድብል የአባ ጳውሊ ራእይ ደራሲ ወርስ
ቤተክርስቲያን ሳለው በመቀመጫው በቆርቆር ምናምን እንዳላማሃኛው ኳስ ቤት ሲሆን ግን ድፍን 2 ሰዓት ከኋላ ቆሜ ያየው እንትን ምናልባት አሁን ናሆሚን ጋር አንስተነው ነበርና ልክ አዲስ ሆነ ስትመጣ ከባድ ነው። አሁን ለምሳሌ ከህፃንነትህ ስታድግ ለብዙ ነገሮች ያን ያህል አዲስ አትሆንም። አዳፕት እያደረከው እየለመድከው ምናምን ትሄዳለህ እና ወጣት ሆነህ ምናምን ስትገባ ስፔሻሊ ከወጣቶች ሲሆን ግን የሚሰማው ስሜት ትንሽ ለየት ያለ ነው። ስትገባ ምን አይነት ኢንቫይሮንመንት ነበር ጠብቀህ የነበረው? ከዛ ደግሞ ጠብቀህ የነበረው ኢንቫይሮንመንት አግኝተሃል? በጣም ማለት ከጠበቅኩት በላይ ነበር። አዳራሽ ነበር የምንማረው ኦልሞስት 600 ምናምን ሰው ነበር እና ቀድመን ነው የምንመጣው። ለ12 ሰዓት ኮርስ የሆነ 10 ተኩል ምናምን ነው የምንመጣው። ቦታ አይገኝም እና ከፊት ለፊት ማዳበሪያ ይነጠፍ ነበር አዳራሽ ላይ። ጥግ ውሃ ልኩ ላይ ምናምን ማዳበሪያ ይነጠፍ ነበር ምናምን። እዛ ላይ ምናምን የመቀመጥ ነገር ይኖራል። ስለዚህ እንዳይሆን ቀድመ መተህ ቦታ መያዝ ነበር እና በወቅቱ ደግሞ እኔ እንደመጣው የሆነ ጓደኛ ምናምን ትፈልጋለህ። ገና የምትግባባው ሰው ከአንተ ሀሳብ ጋር የሚሄድ ሰው ምናምን እና በአጋጣሚ ትልቅ ሰው ነበር እኔ ሙዴ ገጠመው ማለት ነው። እና በጣም ነበር የሚመክሩኝ ምናምን ከእድሜያቸው ካሳለፉት እንዴት ማድረግ የሚፈልጉትን ነገር ሳያደርጉ አሁን ለማድረግ ተነሳስተው እንዴት እንደመጡ የቤተሰብ ኃላፊ ናቸው እና ይነግሩኝ ነበርና ቁጭት ያሳድሩብኛል። ነገ እኔም እንደዚህ አይነት ነገር ሊገጥመኝ ይችላል እና ትንሽ አረፍድ ምናምን ትልቅ ሰው ሰሉም ሰዓት በጣም ነው የሚያከብሩት እና ይደውሉልኛል፣ ቀድሞ ቦታ ይዙልኛል እና ትልቅም ሰው ስለሆኑ ሰው አይጋፋቸውም ቦታ ይዘውልኝ ማለት ነው። አለ ሰው አለ ምናምን ይላል ኮስታሪ ብለው እዛ እቺ እቀመጣለሁ ማለት ነው። ከዛ ከሳቸው ጋር እንደዛ እያደረኩኝ ኮርሱን ቀጠልኩኝ ማለት ነው እና ድባቡ ምናምን በጣም ነው የሚያስደንቀው። የዛኔ ነበር ሙልት ይላል አዳራሹ ምናምን፣ ኋላ ድረስ ሰው ሁሉ ይቆማል ይቀመጣል ማዳበሪያ ላይ ፊት ቅድም እንዳልኩ ተነጥፎ ማለት ነውና በጣም የሚያስደንቅ ጊዜ ነበር። ከዛ ደግሞ ወደ አገልግሎቱኛም ገባል። ተወሰነ ሰውም የኮርሰኛ አስተባባሪ ምናምን ሲመጣ ኮርሰኛ አስተባባሪ ምናምን ተደረኩኝ። ከዛ በቃ ስራ ከተሰጠ ደግሞ ወዴት ትሄዳለህ? እዛው ነው እንትን የምትለው የምትቀር። እንደውም ማለሰው በአጋጣሚ ትምህርት ክፍል የነበረችው እህታችን ፊት ለፊት ነው ሁሉ ጊዜ የምቀመጠው። በአስኳላውም ትምህርት በዚህ በመንፈሳዊም ትምህርት ሁሌ ፊት ለፊት ነው የምቀመጠው። ነገር ባይን ይገባል ስለሚባል እና መምህሩ ምንም ነገር እንዲከልለኝ ምናምን አልፈልግም እና ፊት ለፊት ነው የምቀመጠው ብዙ ጊዜ። ከዛ ቆሜያለሁ እና እስቲ ጸሎት ዝጋ አለች። ምናምን በድንገት ነው አዲስም ነህ ምናምን እና ሰው እየተናገርክ ሰው እንደሚሰማ ማሰብ ይጠፋባል የምታውቀው ነገር ራሱ እና አዲስም ከመሆናችን አንፃር ለጸሎቱም ልምድ አልነበረንም፣ ግን ለብዙ ነገር መሰረት ነበረች ያቺ ነገር እና በጣም በቃ ቃላቱን እንዴት ላወጣው ማቀው ቃላት ሁሉ እስኪጠፋኝ ድረስ ተናነቀኝ ማለት ነው። እንደምን ብዬ ተንቀጠቀጥኩ ምናምን አለቀ እና ሰውነቴ ውሃ ሆኗል ምናምን በጣም አልቦኛል ምናምን። ከዛ ወጣው። ከዛ ቤት መንገዱ ሙሉ እየሄድኩኝ ተኝቼ ሙሉ እሱን ነው ማስበው እንዲኮብል ነው ምናምን እያልኩ ከዛ በጣም ብዙ ቀን ሳስብበት ቆየው። አንደኛ በድንገትም እንደዚህ አይነት ነገር ለካ ሊመጣ ይችላል፣ ሁለተኛ የጸሎት የመምራት የመዝጋት የመክፈትም ነገር ለካ አለ አይነት ነገር መጣ ባይምሮዬ። ከዛ ቃላቶችን ምናምን በውስጤ እያሰብኩኝ ሰዎች ጸሎት ሲከፍቱ ሲዘጉ እንዴት እንደሆነ ሰዓቱ ምናምን ማየት ጀመርኩ። ከዛ እንደውም መጓጓት ጀመርኩ። ከዛ ጠይቄ እንደውም አንድ መራግብ እኔ ከፈትኩኝ በጸሎት ማለት ነው። ከዛ በኋላ በጣም ብዙ ልምድ ሆነኝ ማለት ነው። እና ከዛ በፊት ግን በጣም የመናገር ሰው ፊት ቀርቦ ሰዎችን የማናገር በጣም ትልቅ ፍርሃት ነበረብኝ። ግን ትልቁ ሰንበት ትምህርት ቤት በኋላ ምናልባት ልንመለከት ይሆን ይችላል በእናንተ ርዕሰ ጉዳይ፣ ትልቁ ግን በሰንበት ትምህርት ቤት መጥቼ አተረፍኩት ብዬ ከማስበው አንደኛው ነገር ተግባቦት ነው። የሰው ፊት አለመፍራት ነው። በአስኳላው ትምህርት ላይ ራሱ መመረቂያ ስንሰራ ምናልባት ብዙዎቻችን በዚህ ውስጥ አልፈናል ብዬ አስባለሁ። በጣም ብዙ ሰው ተሰልፎ ብዙ ሰው ተቀምጦ እያየ የሰንበት ትምህርት ቤት ፍሬ መሆን የሚጠቅሙ ምንም ነው ማጥፋት ምንም። እና ትልቁን ነገር ያበረከተልኝ አንደኛው ያ ነው እና በዛው ጸሎቱንም ምንንም የማድረግ ነገሮች መጡ ማለት ነው። እንዲህ እያልኩኝ ጊዜ ፈቅዶ አሁን እንደሳለው ማለት ነው። ኦልሞስት ግን ይሄ ወጣት ኮርስ ላይ የምንመጣ ሰዎች ተመሳሳይ ፈተኖች ነው የሚኖሩብን። ከዛ ደግሞ ልክ ኮርሱም ላይ ስንገባ ተመሳሳይ አይነት ችግሮች ነው የሚያጋጥሙን። እኔ ሁለተኛ ዓመት ላይ ነው አይደል ይሄ መምራቱን የጀመርከው?
አይ አንደኛ ዓመት ላይ በሱ ደግሞ በጣም ሁለተኛ ዓመት ላይ ገብቼ አንደኛ ዓመት እንዳልኳችሁ ብዙ አትግባባም። በጣም ብዙ ሰው ነው የምትሆነው። የመግባባት ነገርህ ከሁሉም ጋር ይቀንሳል። ሁለተኛ ዓመት ላይ ስትሆን ግን ይሄ እኛም ባያያዝም ችግርም ሊሆን ይችላል። በጣም ብዙ ሰዎች ይቀሩና የሆነ የተመረጡ ሰዎች ነው የሚቀሩት። እዛ መሀል ጸሎት ከፈተ ብዬ እኔም ለዩባ ይሻላል እኔ በፍጹም አልከፍትም ሰው ፊት ቆሜ ማውራት ችግሩ ነበር። ሀሳቤን ሰካክቼ እንዲሁም ትዝ የሚለኝ በኔክስት እንኳን ብጠየቅ እምቢ ላለ ማለት ሼም ይዞኝ ጸሎት ያጻፍኩት ወንድም ነበረኝ። እስኪ ምንድን ነው ይባላል ባይዜ የምር ጠፍቶኝ አይደለም እኮ በጣም ብዙ ጊዜ ሲባል ትሰማለህ። ግን ስትቆም በጣም ሀሳቡን መሰካካት ይሄን ብል የምትለው ለሙሉ ይጠፋና ሌላ ነገር ራን ማድረግ ይጀምራል። አንተ ጭንቀቶች ሀሳቦች አንተን ይቆጣጠሩሃል። እንዲሁም በጎ እስክትጠላው ድረስ የቀደመ ነገርን ምናምን እስክታስወግደው ድረስ የሚመጡ ነገሮች አሉ። በቃ እዛ ጋር ነው እግዚአብሔር እኛ መስራት የሚጀምረው ለዛሬው ማንነታችን ማለት ነው። እያሰለጠነን እና አንድ ወታደር ከማሰማራት በፊት ወደ ጦር ሜዳ እኮ መጀመሪያ ስልጠና ተሰጥቷል። ከዛ ቃጦት ታስታጥቀዋል። እግዚአብሔርን ቁጭ አድርጎ እንደነዚህ አይነት የመናገር ክህሎትን ሁሉን ነገር አስተካክሎ ከዛ በኋላ ያሰማራል በተለያየ መስክ ማለት ነው። ሁላችንም የተለያየ አይነት ጸጋ የለንም እና ባለን ጸጋ ግን እግዚአብሔር በሰጠን ጸጋ እያሰለጠነ እግዚአብሔር ለሆነ አድርሶናል ማለት ነው። እና እኔ በጣም እውነት ሰንበት ትምህርት ቤት በመምጣቴ በህይወቴ ከወሰንኳቸው ውሳኔዎች መካከል ትልቁን ድርሻ የሚወስደው እሱ ነው። ለህይወቴም እንደውም አሁን ላለሁበት ደረጃ የህይወቴ ነገር መጀመሪያ እንደው ስኬትም ካልኩት ትልቁ ስኬቴ ሰንበት ትምህርት ቤት መጀመሪያ ነው። ምክንያቱም ቤተሰብ የምትመጣበት ሀዘን ቢገጥምህ መቶ ሰንበት ተማሪ አጽናንቶ አልቅሶ ቀበሌ ዩኒፎርም ለብሶ አብሮ ሀዝኖ ስታገባም እንደዛው እልል ብሎ ዘምሮ ድሮ ስታጣም አዋቶ ሰጥቶ ስትጠፋ የት ነህ ምናምን ብሎ ፈልጎ ይሄ በአፍ አይደለም የምናገረው ይሄ መራግብን ለማሳመሪያ ሳይሆን እውነታ ስለሆነ ማለት የብዙዎቻችን ህይወት ስለሆነ ነው። እና ብዙ ነገር ነው የጣልነው ሰንበት ትምህርት ቤት በመምጣታችን። ምናልባት ትናንትና እኔ ኳሱን ይሆናል የጣልኩት፣ ግን ከኳሱ ጋር በዚያ ህይወት ብቀጥል ከኳሱ ጋር ተያይዞ የሚመጡ ሌሎች ነገሮች ይኖሩ ነበር። እግዚአብሔር ከዛ ሁሉ ጠብቆ ነው ወደ ሰንበት ትምህርት ቤት ያመጣኝና በጣም ዘርፈ ብዙ ጥቅም ነው ያለው። በጣም ብዙ ማለት ነው። እንደቀላል የሚታይ ጉዳይ አይደለም ሰንበት ትምህርት ቤት። የኮርሱ ጉዳይ ላይ አንድ ነገር ላንሳና ወደ ማለት ነው። ከዚህ በፊትም እያነሳ ነው ነበረ የአንደኛ ዓመት ትምህርት የሚሰጥበት ሁኔታና ሁለተኛ ዓመት ላይ ትንሽ ይለያያል። ስፔሻሊ አዲስ ለሚመጣ ሰው አማኒም ከዚህ በፊት ብሎታል፣ ፈተና እንዳለ የማያውቅ ሰው ይኖራል። መፈተን ግሬድ መስጠት ምናምን የሚባለው ነገር እንዳለ ብዙ ሰው አያውቅም። እና ለዚህኛው ነገር በጣም ብዙ ሰው እንግዳ ነው። ይሄ ፈተና ምናምን ሲፈተን እንደ ቤተክርስቲያን ውስጥ ፈተና አለ እንዲህ ምናምን የሚሉ ሰዎች ከፈተና ለመልጥ ገብቼ እንዴት ፈተና ምናምን ይሰራል። እንዴት ነው አሁን ስትገባ ስፔሻሊ ይሄ እንደዚህ ትምህርታዊ የሆኑ ጉዳዮችን ደግሞ ጠጠር የሚሉ ትምህርቶችም ይሰጣሉ። ስፔሻሊ አዲስ ለሆነ ሰው በጣም ከበድ ደግሞ ዝቅተኛ ደግሞ ውጤት ያመጣውበትም ነው። አሁንም ግን በሰንበት ትምህርት ቤት ደግሞ ማስተምረው ኮርስ ነው ስነ ፍጥረት ማለት ነው። የሚያስገርመው ነገር እሱ ነው። አሳማ ይበላል አይበላም በጣም ጭቅጭቅ የተነሳበት ኮርስ ነበር። ጎራ ላይ ተብሎ ለጸብ ሁሉ የተነሳሳበት ትምህርት ነበር ስነ ፍጥረት። እና ብዙም አይደለም እንትን ያለኝ ፈተና ሲጀምር እና እንደነዚህ ነገሮች ግን የሚቀጥለውን ፈተናም ተዘጋጅቼ እንድጠብቀው አድርጎኛል። ስለዚህ ጥሩ ነበር ብቻ የኮርስ ቆይታ። በስመ አብ ወልድ አሁን ሁሉ ወደኋላ ተመልሼ ሁሉ ብደግማቸው ከመመኛቸው የህይወት አጋጣሚዎች የትምህርት ጊዜ ነው በሰንበት ትምህርት ቤት ያሳለፍኩት። ከዛስ አገልግሎት ላይ ወደ አገልግሎት ኮርሰኛ አስተባባሪ እያለን በጣም ብዙ ነገሮች የሚነሱት። ኮርሰኛ አስተባባሪ እያለን በጣም ተነሳሽነት ያላቸው ወንድሞች ነበር እና እስከ ጸብ ሁሉ እንጋብዝ ነበር። እንደው በቤተክርስቲያን ተመክሮ አይደለም ግን ለአገልግሎቱ ካለው ቅናት የተነሳ ብዙ ነገር እና የኮርሰኛ ሂደት ላይ እንትኖች አሉ። ለሰንበት ትምህርታችን የሆነ ነገር እናበርክት ተብሎ ገንዘብ የምናሰባስብባቸው ሂደቶች ነበሩ እና ስለ አድኖ እጣ እናውጣ ምናምን ተባለና እኮ የቀረበት ፋሽን ነው ምናምን ተባለ። ከዛ ምን እናድርግ ሲባል አንድ እህታችን ነበረች ከማለት ከዛ የበግ እጣ እናዙር አለች። ገና ነበር እና ከዛ በኋላ ነው የሆነ ጊዜ ተሞክረዋል። እንደዛ በእኛ ጊዜ ነው የተጀመረው። የበግ እጣ እናዙር ምናምን ተባለ
ከዛ ስሙን ምን እንበለው ምናምን ተባለ። በሬ ለምኔ ከዛ ትልልቅ ሰዎች ነበሩ እኛ ኮርሰኛ ላይ እነሱን መረጥንና ተሰልፈን በግ ተራይድን በግ ምርጫ ማለት ከዛ ትልቁ በግ ተመረጠ። በሬ ለምኔ የሚለው ስም የሚያሰኝ በግ ተመረጠና እሱን ዕጣ ማዞር ጀመረ ማለት ነው። እና በአጋጣሚ ሆነው ደግሞ በጉን እኔ ነበርኩ የምጎትተው እና በጣም አመፀኛ በግ ነው እና በጣም ሲወጋኝ እግሬ ቁስልስል ብሎ ነው የገባሁት እና በግ ነው ሁሉ የሚሸተው ማለት ነው። እና ጨርቆስ ፎቅ ላይ እታች ይዤው በጉን እቆማለሁ እኔ። ከዛ ላይ በየሱቁ ትኬት ይዞ ይዞራሉ። ከዛ ትኬት ይሸጣሉ። ምንድነው ምናምን ሲሏቸው የበግ ዕጣ ነው ምናምን ይላሉ። ከዛ ታዲያ በጉ የታለ ሳናይ ምናምን ሲሉ ወደ ታቻው በጉ ያሳያሉ ማለት ነው። አንዳንዱ ሰው ለቀልድ የሚል ለምን አላውቅም ይምጣና ነካክተን ነው ምናምን ከዛ ደረጃ እየጎተትኩ ልወጣለሁ እና እንደዛ አድርገን ወጣ ማለት ነው። እና በአጋጣሚ ዕጣው ሲወጣ የገና ይሁን የፋሲካ ዳር ነው ማራግብ እየተደረገና ዕጣው አዳራሽ ጉባኤ ላይ የወጣ ያዳር ጉባኤ ላይ እኛ ደግሞ ነዳያንን ልናስፈስክ በጀርባ በኩል እየሰራን በወጥ ምናምን እና በአጋጣሚ የኛ ተወክሎ ኮርሰኛ አስተባባሪያችን ከትምህርት ክፍል ነበርና ዕጣው የደረሰው ለሱ ነው እና እሱ ደግሞ ያገባበት ሰሞን ነገር ነው እና ደረሰው ምናምን ሲባል በጣም ኤክሳይትድ ሆነ። በጉን እሱ ይዞ ሄደና እስካሁን ድረስ በጉ አይምሮ ይወስዳል። ጠዋሳት አድሮብኛ ላይ ግሬዴ ምናምን አቆሳስሎኛልና አለ ሰው እሱም በግ እና አንድ ፎቶ ግን አብሮ ያልተነሳው ማለት ነው እሱ እና ፍቅራችን የዛን የነበረን በግድ ነበር ሁሉ የምናስቆረጠው ትኬት በቃ እንደ ግዴታ አይደል እንዴ ምናምን እና ትንሽም ሲናገሩ ሆዴ የሚብሱን ሰዎች ስለነበርን ጀማሪ ስለነበርን ቀደምት አገልጋዮች ያንንም እየተረዱ ይቆርጡልን ነበር። ከዛ በኋላ ደግሞ የዚህ የትኬት ዕጣ ስዕል አድኖ አምስቱ አዘናት የመቤታችን እሱን ጥምቀት ላይ የሸጥንበትን ደግሞ አላስታውሰውም። ማን ነው አልረሳውም ታሪኩን። ሁለት ብር ነበር እቺጣዋ እና ታርጌት አድርገን የተነሳ ነው 20 ሺህ ብር ነበር። 20 ሺህ ብር በወቅቱ በጣም ብዙ ነገር ነው የሚቀየረው። ከዛ እኔ ቆምና ስብከት በለው በቃ ለሰማዕቱ ለአባታችን ይሄን ሁሉ ላደረገልን ምናምን ብዬ በእንባ ነው እና የዛን የነበረን ፍቅር አሁን ድረስ አይመለስልኝ። ከዛ እንደዛ ብዬ ስል ሰው በጣም ኤክሳይትድ ይሆናል። ከዛ አጠገብ ያሉ ትኬት ያሉት መጥቶ ይከቡኛል። ሰው ክብብ ያደርገናል ማለት ነው። ከዛ ትኬቱን ሁለት ብር እንሰጣለን ማለት እንደዛ አድርገን ትኬቱን ጨረስና 20 ሺህ ብራችን አቺቭ አደረግን። ከዛ ዕጣውን ያሸነፈው ሰውዬ ግን ቀረ ስላድኖን አልወሰደውም። ከዛ ጉዞ አዘጋጀንና ጨረታ ተደረገ። እሷን ራሷን ስላጫረትናት ማለት ነው። እና እሱ ጨረታ ላይ ደግሞ በጣም ከሌሎች ማህበራት እኛ ጋር ከነበሩት ኮርሰኛ አስተባባሪዎች የተለያየ ቦታ ነበር የሚሰሩት። ከመርካቶ ነጋዴዎች ከምናምን ባለሀብቶች ምናምን ጋብዞ ነበር። ከዛ በጣም ፉክክር ያለበት ጨረታ ድብድብ ብለው አንድ እህታችን እንደው ተጫረታ አንዳንድ ሰው የጨረታውንም አጨራረት ሂደቱን ስለማታውቀው ከዛ ጨረሰሽ ገንዘቧን አለቀሰሽ በቃ ለኔ ሰጡኝ ምናምን ይብጥብጥ። ከዛ የሆነ ሰዓት እንትን አለ ጨረታው ጋብ ሲል እኛ ደግሞ ተዘጋጅተን ነበር። ከዛ በ27ኛ ዙር ኮርሰኛ ብለን ደግሞ እኛ ጨረታ ገባን አነቃቃን። ከዛ እሷ ገንዘቧን ስለጨረሰች ስታቆም እነዛኞቹ ከኛ ጋር መፎካከር ጀመሩ። እኛ ከሰንበት ትምህርት ያስፈቅደን ነው ገንዘብ ይዘን ሄድ ነው። ከዛ እሷን እያለን ስንጫረት እነዛኞቹን አስወጣን ማለት ነው። ከዛ በጣም በቃ ከብዙ ትግል በኋላ እኛ በቃናልና እየመሸም ስለነበር ጉዞ መመለስ ስላለብን እነዛ አሸነፉ ማለት ነው። ከዛ ስዕል አድኗን ግን ለሰንበት ትምህርት ይሰጡ እና በቃ እቺ ስዕል አድኖ አትወጣም ብለን አሁን ግን የት እንዳለች አላውቅም። አምስቱ አዘናት የመቤታችን እና እሱን አለ ሰው ብዙ ገጠመኞች አሉ የኮርስ ሂደት ላይ የፈተና ሰዓት እንደውም ሁለተኛ ዓመት ላይ ያለሁኝ እኔ ለስራ ወደ ወራቤ የሚባል ክልል ሄጄ ነበርና ውጤት የሰማሁት እዛ ነበር እና በጣም ጠብቅ ነበር። የደረጃ ተማሪ ነበርኩኝ እና ስንተኛ ወጣው ምናምን አልኩኝ። እዛ አንደኛ ዓመት ላይ 30 ምናምን ነኝ የወጣሁት። ገና እየገባኝም አልነበረ ማሰጣጡ ፈተና አሰጣጡ ምናምን። ሁለተኛ ዓመት ላይ ግን ሁለተኛ ነው የወጣሁት እና ስንተኛ ወጣው ምናምን ስል 6ኛ ተባልኩኝ። ተጨምቆ ማለት ነው አብየር ስለሆነ የሚወሰደው እና ምሰራበትን ዕቃ ሁሉ ደፋፋው ደፋፍቼ እንትን ኤልዲፒ ሞዴል ፕላን ነበር ምሰራው ከወራቤ ክልል ጋር ተዋውለን
ከከንቲባ ጽሕፈት ቤት ጋር ማለት ይወራቤ እዛ እየሰራው ነበር። ቀኑን ሙሉ ስራ ሳልሰራ ዋልኩኝ ማለት ነው። አኩርፌ በጣም ተናድጄ ደፍቼ ሁሉ የምሰራበትን ምናምን ደፍቼ ሁሉ ነው የወጣሁት። ሳለቅስ ምናምን ነበር የነበረው ማለት ነው። እንዴት ይሆናል እንደዚህ ምናምን። ምክንያቱም ምድብ ጥናት በወቅቱ ሰኞና ሐሙስ ምድብ ጥናት ነበር የምታስታውስ፣ አሁን የለም። እስከ ቅርብ ጊዜ ድረስ ይሰጥ ነበር ምድብ ጥናት እና መምህራን ለማግኘት አስቸጋሪ ስለነበረ የኛ ዞን ላይ በዋነኛነት ተማሪ እያስተባበርኩ ምናምን ኮርሶቹ እኔ ነበርኩ ማስጠናው። ሁለተኛ ዓመት ላይ ራሴ ነበር ማስጠናው እና በዛ የተነሳ በጣም ልምድ የሚያካበትኩት እዛ ነው ብዬ አስባለሁ ኮርሰኛ። እና ያ ነው ብቻ በጣም ብዙ ሰፊ ልምዶች አሉት የኮርሰኛ ጊዜ ላይ። እንደውም የከበደኝ ወደ አገልግሎት ስንገባ ነው። ትንሽ ከኮርሰኛ በአንዴ ወደ አገልግሎት ስንገባ ከበደኝ። መጣላት ጀመርኩ። እንዲህ ለምን አይደረግም? እንዲህ ለምን መደበኛ መርሃ ግብር ነው የገባሁት። ቀጥታ እኔ ትምህርት ክፍል ነበር የምፈልገው። ከዛ ሽብሻቡ ከዚህ ወደዚህ ነው መሸብሸብ አለበት ብዬ መጣላት ጀመርኩ። ረጅም ዓመት ካገለገሉ ሰዎች ጋር እኔ ገብቼ በድንገት እንዴት እንደዚህ ታሸበሽባላችሁ ምናምን፣ ከግራ ወደ ቀኝ ነው ኮርስ ላይ የተማርከውን ሁሉ ወደ ተግባር መቀየር አለበት ምናምን ጸብ ምናምን። ከዛ ቀስ እያሉኝ እንደዚህ ሰለሆን እያሉኝ እየለመድኩት ስመጣ እንግዲህ ማገልገል ጀመርኩ። ያ ነው የኮርስ ሂደት። ሜቢ እንትን ይሄ ወጣቶች ላይ እንግዲህ ያልከው በተለይ ኮርሰኛ አስተባባሪ ብዙ ነገሮችን የምታይበት፣ እዛ ደግሞ ክሬቲቭ ትሆናለህ እንጂ ብዙ ነገሮችን ይሄ በደንብ ለማድረግ የምታስብበትና ይሄ በቃ ሙሉ ኤነርጂ የምትጨርስበት እና ያሉትን ያደረጉት የበጉ ጉዳይ እኛም ኮርሰኛ ጋር መጥቶ ነበረ እና እኛም ሄደን በግ ገዝተን በታክሲ ነው ደግነቱ በታክሲ ነው ይዘን ሄድ ነው። ግን ስቲል እዮብ እንዳሉ ነውጠኛ በግ ነበር እኛ ጋር እንትን ያለው ታክሲ ውስጥ ራሱ ሲያስቸግር እንደነበር አስታውሳለሁ። ግን ይሄ ኮርሰኛ ሆነ የምትሰራቸው ስራዎች በጣም የሚገራርሙ በደንብ እዛ እዮብ እንዳነሳው በአንድ ወደ አገልግሎት ስትመጣ ደግሞ ሁሉ ነገር አብሮ ሂሮጡ የነበሩ ልጆች ሌላ ክፍል ይሆናሉ። የሆነ አገልጋዮችን የምናይበት እይታ አለ አይደለ? ተማሪ ሆነ ከነሱ ጋር አብረህ ስትቆም ይከብድሃል እና በጣም ይሄ አዲስ የሆነ ትራንዚሽን ውስጥ የምትገባበት ነው። ግን እኔ የእዮብ ድፍረቱን ሳላደንቅ አልቀርም። ማለት እነዛን ሰዎች ማስተካከል በጣም ከባድ ነገር ነው። በጣም ከባድ የሆነ ነገር ማለት ነው። እና መጀመሪያ የገባሁ መርሃ ግብር ነው ማለት ነው። መደበኛ መርሃ ግብር ክፍል ነው። በወቅቱ አንዳንድ ሌሎች ማህበራትም ላይ ነበሩ። በሰንበት ትምህርት ቤቱ አገልግሎት ሳናውቅ ሌላ እዚህም የተማረ ሌላ ማህበር ላይ እና እዛ ማህበር ላይ ሲደረግ ቀደሞ የምናውቅ ያንን ስለነበር እዛ የሚደረገውን እዚህ ካላደረግን ማለት የተወሰነ ማህበረ ቅዱሳን ወረዳ ማዕከል ላይ የተወሰነ እንትን ብያለሁ ከመጀመሪያ በፊት እና እሱን ያየሁትን ነገር እዚህ ጋር ቀጥታ መምጣት አለበት ምናምን አይነት ነገር ጀመርኩኝ ማለት ነው። እዛም ብዙ አልቆየሁም እርግጥ ግን እነሱም ያው ቀስ እያሉ ሲሉኝ ትዕግስታቸውን አደንቃለሁ። አሁን ሳያቸው ሁሉ አፍራለሁ እነዛን ሰዎች እና ትዕግስታቸው ሳይቆጡኝ ምን ሳይሉኝ እንዲህ ስለሆነ እኮ ነው እያሉ ያስረዱኝ ነበር እና በጣም ነበር የሚገርሙ። ግን መደበኛ መርሃ ግብር 6 ወር ፍላጎት የትምህርት ክፍል ስለነበረ የትምህርት ክፍል በወቅቱ የነበረው ሰብሳቢ እሱ ጠቆመና ብዙ የማንበብ ምንም ነገሮች ስለነበሩ ወደ ትምህርት ክፍል ሄድኩኝ ማለት ነው። ግን ትምህርት ክፍል ደግሞ አስበህ ስትሄድ ደግሞ ከነበረው ነገር አንፃር ደግሞ አዲስም ስለሆንክ የሚሰጥ አቴንዳንስ የሚያስ በቃ ከባድ ደግሞ የሆነብኝ እሱ ነው። በላይ ቆሞ አቴንዳንስ ብቻ መያዝ ይሆናል እና ግን ለሌላው አገልግሎት ደግሞ መነሻ እሱ ትንሿን ምንላትን ነገር ግን ትንሽ የለውም በአገልግሎት ግን ብለን የምናስበው እንደ ሰውኛ እሷን ስትፈጽም ነው ከፍ እያልክ የምትመጣው እንደያካበትክ ማለት ነው። ያ ነው የነበረው። እኔ በእዮብ መነጽር ውስጥ ራሴ ነው የማየው ታውቃለህ። ራሴ ነው የሚገልጽልኝ ነው። ተመሳሳይ ነገር ኮርሰኛ አስተባባሪ ሰብሳቢ ነበር። የተማሪ ኮርሰኛ አስተባባሪ በእኛ ሰዓት ደግነቱ ለዕጣው የመደብነው ብር በጋ ይገዛል ሲበና ሰባት ሲበና ወንድማችን እዮብን ያስተዋወቀው ትዝ ይለኛል። እንዲሁ መረጃ የበግ መግዣ 5,000 ብር ብሎ ከገዛ ብሎ እኛ ይገዛል። ከዛ በተረፈ ግን ልክ ኮርሱ እንደጨረስኩ እኔም እንደዚሁ ነው። አንደኛ ዓመት ላይ 20 ምናምን ወጥቶኝ ሁለተኛ ዓመት ላይ ሳላውቀው ፈተናዎችን እየደፈንኩ መምጣት ጀመርኩ። ይሄ ቅዴም አንደኛ መውጣት ቅዴም ነበር። ከዛ ይለቀቅል ይሄ ውጤት ሳይ የሆነ ሳል ሁለት ልጆች ናን ይበልጡ የመጨረሻዎቹ ፈተና ዝም ብዬ ነው መደፍናቸው ታውቃለህ። አነባለሁ
ከዛ ግን በሆኑ ጉዳዮች የሶስተኛ ምናምን አስወጡኝና ቀልህ ይዞኝ የምርቃት ቀን ማታ እንትን ላይ ነው ይባሉ እንደ ኢቭ ነገር ላይ በቃ እኔ ሌላ ታሪክ ውስጥ እንዴት ከውጤት ተበላሽቷን አስታክል ከትምህርት ክፍል አገልግሎት ጋር ከሆኑም ጋር ጸብ አኩርፊ እንደውም አልመጣም ብዬ መጨረሻ ሰዓት የምርቃት ቀን የመጣሁት። ከዛ አገልግሎትም ደግሞ ትምህርት ክፍል ነው። ከትምህርት ክፍል ስለወጣ የምታውቀው ደግሞ ብቸኛ ክፍል ትምህርት ክፍል ነው። ተማሪ ትምህርት ክፍል ነው ማገልገል የምትፈልገው። አልተቻለም። ህፃናት ክፍል አገልግል ከሆን ግን በዝውውር ከፍተኛ ዝውውር ግን ቆይዮ በእናንተ ኮርሰኛ በነበራችሁበት ሰዓት ገለጻ ምናምን ይሰጥ ነበር? እኔ አስታውሳለሁ እኛ ወደ አገልግሎት ድንገባ ስንል መጥተው ያስተዋውቁ ነበረ። አረ ክፍሎች ራሳቸውን ያስተዋውቁ ነበር። ከዛም በኋላ ከኤችአር እየመጡም የሆነ ሰዓት ደግሞ ኢቭን ሳጥናቸውን ምናምን ራሱ እያሳዩአቸው ነበር። እንደዚህ ነው የምንሰራው፣ የኛ ሳጥን ይሄ ነው፣ ይሄ ቅስቀሳ አይነት ነገር አለ፣ ወደኛ ግቡ። የእናንተ ሰዓት አይ አልነበረም። እንደውም በግዳዩ ነበር እኛ የገባነው ወደ መደበኛ እንዳለ አብዛኛው ማለት ይቻላል ኦልሞስት ከግማሽ በላይ ወደ መደበኛ መራገው ነው የገባው። ክፍሉ የሚያገለግል ሰው ስላልነበረ አዲሶችም ከመሆናችን የተነሳ ወደዛ ገባን ማለት ነው አብዛኛው። ከዛ አብዛኛው እስካሁን እዛው የቀሩ ልጆች አሉ። አሁን በእኛ ዙር ኮርሰኛ ላይ የነበሩት ልጆች አብዛኛው ማለት ይቻላል መዝሙር ክፍል አካባቢ ነው ያሉት፣ እዛው የቀሩ ማለት ነው። እንደውም እኔና የተወሰኑ ልጆች ነን የወጣነው። የእኛ ዙር ኮርሰኛ አሁን የለም ብዙ አገልግሎት ላይ ብዙ አታገኝም። ያሉትም ግን በብዛት የምታገኛቸው መዝሙር ክፍል ላይ ነው የምታገኘው። እንደውም ትምህርት ክፍል እኔ ነኝ የመጣሁት ይመስለኛል። እኔና አንድ ልጅ ሶስተኛ የወጣው ልጅ እሱ መጣ። እሱም ብዙ በሰላም በምንም እኛ የዛኔ ልጆች ነን። እሱ ቀድሞ ስራ የጀመረ ነበር መሰለኝ። ወደ ሰላም ወደ ምንም እየሄደ ብዙም አላገለግልም። እኛ ነበርን በቃ ትምህርት ክፍል ላይ በደንብ ስናገለግል የነበረው ማለት ነው። ከዛ ነው ወደ ሌላ ክፍል እንትን ያልኩት እና በጣም በትግል ነበር። አልሄድም ብዬ በለቅሶ ነበር በቃ ሄድኩት ወደ አዲሱ ክፍል ማለት ወደ ሐዋርያዊ ተልእኮ ክፍል። የየው ታሪኮችን እያያችሁ ከሆነ ስነ ፍጥረትን ደከም ያለ ውጤት አምጥቶበት ነበር፣ ግን ስነ ፍጥረትን ያስተምረዋል። ሐዋርያዊ ተልእኮ በስመ አብ በቃ በለቅሶ ነበር ሄድኩትኝና ምናውቀው ቅድም አቤኒ እንዳለው ምናውቀው ክፍል ያን ነው። አማኒ እንዳለው ይቅርታ ያንን ክፍል ነው የምናውቀውና መልቀቅ አልፈለኩም። ከለቀኩኝ እዛ ጋር ሌላ አዲስ ቻሌንጅ አዲስ ነገር ነው የምለምደው። ትንሽ ፍርሃትም ነበር። ከዛ አንፃር በጣም በብዙ ሙግት አብይ ክፍል ሰብሳቢ የነበረው ወንድማችን ባህሩ ነበር እና እሱ ነበር በግድ እያለኝ ወደዛ ክፍል ገባሁኝ ማለት ነው። ግን ደግሞ በህይወቴ ካገለገልኩት አገልግሎት ደግሞ በጣም የምወደው ክፍል ሐዋርያዊ ተልእኮ ክፍል ነው። ወይ በስመ አብ ወልድ በጣም በቃ የምወደው ክፍል ነው። አሁንም ድረስ ልቤ ያለበትና ምን ተሰራ እያልኩ ሁሉ እጠይቃለሁ አልፎ አልፎ ማለት። ስለዚህ እስቲ እንዲህ ያገል ምንድን ነው ሐዋርያዊ ተልእኮ ክፍል ይሰራ የነበረው? አንተ ከገባ በኋላ እንዴት ነበር ኤክስፒሪያንሱ? እናንተ ከሱ ጀምር ምንድን ነው? አዎ ከኔ በፊት የነበረውን መዛግብት ስመለከት የተወሰነ 1-2 አመራር አልፎበታል፣ ግን ብዙም የተጠናከረ አልነበረም ክፍሉ እና እየሄዱ እንትን መስጠት ጉባኤ ማዘጋጀት ምናምን ይሰሩ ነበር፣ ግን አልፎ ነበር እንደዛም የሚደረገው። በጣም አሁንም ድረስ በአገልግሎታቸው ትጋት አብነት ከሚሆኑ አገልጋዮች መካከል ነበሩ የዛኔ የነበሩት። ግን እኔ ከመጣው በኋላ እኔ መጀመሪያ ስመጣ በጸሐፊነት ነው የመጣሁት። በጸሐፊነት ነው የሰራሁት። ከዛ ከኔ ጋር በሰብሳቢነት የነበረው ወንድማችን በጣም በቃ ብዙ በአገልግሎትም ልምድ ስለነበረው ከሱ ስር እያልኩኝ እሱ የግቢውን አገልግሎት በዋነኛነት ከፋይናንስ ጋር ምናምን ያለውን እንትን እኔ ደግሞ ውጭ እወጣለሁ። በዛ ለመድኩኝ አገልግሎት። ከዛ እሱ እንትን ሲል ወደ ሌላ ክፍል ሲሄድ እኔ በሰብሳቢነት መጣ ማለት ነው። ያ ነው እና ሐዋርያዊ ተልእኮ ክፍል የተወሰኑ ነገሮችን ነበር አለ ሐሳቡ ሰንበት ትምህርት ቤት ሲቋቋም ማነው ክፍሉ ሲመሰረት የታሰበበት ሰንበት ትምህርት ቤቶችን ማደራጀት፣ ኮርስ መስጠት፣ ስልጠናዎችን መስጠትና በመማሪያ ማስተማሪያና በመዝሙር ንዋያት ማደራጀት እና አገልግሎቱን መመስረት ነው። ይሄ ሰንበት ትምህርት ቤት የሌለባቸው መመስረት እየመሰረት እነሱን እያስተማርክ ከዛ እነሱ ደግሞ የአካባቢያቸው ምዕመን ማስተማር፣ ወጣቱ እናቶች አባቶች ማስተማር እንዲችሉ ማድረግ ነው። ምክንያቱም ስብከተ ወንጌላቸውም አብዛኛው የምንሄድባቸው ቦታዎች የተጠናከረ አይደለም። ሰንበት ተማሪውን በዛ ልክ ከታች ጀምረን ሰራን ማለት ማህበረሰቡ መለወጥ እንችላለን የሚል እሳቤ ስለነበረ ማለት ነው።
ከዛ በተጨማሪ ደግሞ የስብከተ ወንጌል አገልግሎትንም በዛ ስፍራ ላይ የመመስረት ነገሮች ነበሩ። የተጠናከረ የስብከተ ወንጌል አገልግሎት የሌለባቸው አሉ። ጭራሹኑ ደግሞ ጸሎት ብቻ ተደርጎ የሚኬድባቸው ጸሎት የማይደረግባቸው ማለት የሰርክ ጉባኤ ላይ እንደዚህ አይነት ቦታዎች ላይ እንሄድ ነበር እና ትልቅ ጉባኤ እናዘጋጃለን። መምህራን ይዘን ሄደን የመሳሪያ ተጫዋች ይዘን ሄደን የዜማ መሳሪያ ተጫዋች ዘማሪያን ይዘን ሄደን መዘመራን ይዘን ሄደን አገልግሎቱን ስንሰጥ ሲያዩ በጣም ኤክሳይትድ ይሆናሉ። ከዛ በኋላ እንትን ይሆናሉ። ጉባኤ ተጠናክሮ የጀመሩ ደብራት አሉ። የመሰረትናቸውም ደግሞ ሰንበት ትምህርት ቤቶች አሁን ትልልቅ ጉባኤ ያላቸው ትልልቅ ወንድሞች የሚፈሩባቸው የሆኑ ሰንበት ትምህርት ቤቶች አሉ እና ይሄ ነው በመሰረታዊነት ይሰራ የነበረው። ከዛ ደግሞ በተጨማሪነት የሰንበት ትምህርት ቤቱን ጉዞ የሚያዘጋጀው የክፍል ነበር ማለት ነው እና ከጉዞ ጋር ብዙ ገጠመኞች አሉ። ወደ ኋላ አነሳቸዋለን ማለት ነው። ስለዚህ እዛው የእንትን ውስጥ ነው ያለ ነው ሐዋርያዊ ተልእኮ። ከዛ በሰብሳቢነት ነበር በጸሐፊነት መጣሁ። ከዛ በሰብሳቢነት እንትን አልኩኝ አገለገልኩኝ። ያው በሰብሳቢነት ከመጣሁ በኋላ ብዙ ጊዜ እኔ ወደ አገልግሎት ስመጣ ቀድሞ ከነበረው የአገልግሎት ሂደት አሁን የተሻለ ምን ላድርግ የሚል እሳቤ ነው የምመጣው። ያለውን በማስቀጠል ግን ወደፊት የሚያራምድ ነገር ምን እናድርግ የሚል ነው ማስበው ብዙ ጊዜ እና ያንን ለማድረግ ብዙዎቹ የምንቸገርባቸው ነገሮች ሰንበት ትምህርት ቤታችን የሐዋርያዊ አገልግሎትና የኮርስ የማስተማር ሂደት አለው ብሎ የማያውቁ ደብራት ናቸው የሚበዙት በብዛት ይህንን አገልግሎት እንደምንሰጥ አያውቁም። ስለዚህ እኛ ደብዳቤ ይዘን ሄደን ስለማንነታችን አስረድተን እነሱ ደግሞ ወደኛ እንዲጽፉ እናደርጋለን እና ያችን በማድረግ ሂደት ትንሽ ችግር ተግዳሮት ሰዎች የማመን በወቅቱም ደግሞ አንዳንድ ከምንፍቅና ሐሳብ ጋር የተነሱ አንዳንድ ጉዳዮች ነበሩና ከዛ አንፃር እኛን ያለማመን ነገሮች ነበሩ እና እሱን አስረድቶ የማሳመን ነገሮች ትንሽ ቻሌንጅ ነበሩ። ግን ያንን ለማድረግ ስንሄድ መጀመሪያ የምናደርጋት አንድ ልምድ አለች። ወደ ደብሩ ስንሄድ እዛ ያለውን የሰንበት ትምህርት ቤት ነገር ሰንበት ትምህርት ቤት አለው የለው ምናምን የሚለው መረጃ ተቀብለን ነው የምንሄደው። ከዛ ግን መጀመሪያ የዛን ቤተክርስቲያን የተሰየመበትን ታቦት ነው የምንማጸነው ብዙ ጊዜ እና አገልግሎት ልንጀምር ነውና እንዳስጀመርከን አስፈጽመን ብለን እንጠይቃለን። በግሌ ያንን አደርጋለሁ እና ብዙዎቹ ውጤታማ ነው የሚሆኑት እና ችግር በማለም ሲገጥመን እዛው ለአገልግሎት ስለምንሄድ ምን ነው ብዬ ታቦቱን የመጠየቅ ነገር አለና ብዙ ጊዜ ስኬታማ ይሆንልን ነበር በጣም ማለት ነው። እና ግን ስትሄድ በጣም ነው የምታዝነው። እኛውን በተደላደለ ወንበር የፕላስቲክ ወንበር የእንጨት ወንበር እንደውም አሁን የእንጨት ወንበር ቀረ። ፕላስቲክ ወንበር ላይ ምናምን ስትፈልግ ወደዚህ እያደረከው እያንፏቀቅከው ነው እና መርሃ ግብሩ እስኪጀመር እነሱ የሚቀመጡበት ላይ ተቀምጬ ከዛ በኋላ ግን አገልግሎቱን ለመስጠት ሁሉ ይቸገራል። ወገቤን ታመሜ በጣም ነው ደረቅ ድንጋይ እንዲያፈጠጠ ድንጋይ ነው ተቀምጠው የሚማሩት ኦልሞስት 2 ሰዓት 1 ሰዓት ተኩል በጣም ነው የሚያሳዝኑትና ከዛ አውላላ ሜዳ ላይ ኮርሱ የሚሰጠው አውላላ ፀሐይ ላይ አውላላ ከዛ እንደውም እየተጨነቁ ሲመጡ እኛ በሸራ ምናምን ሰራና ኮርሶች ይሰጣሉ ማለት ነው አሉ። አሁንም ድረስ በዛው በሸራው ላይ ቆርቆሮ የለበሱ ሰንበት ትምህርት ቤቶች አሉ። አሁንም ድረስ እንሄድ የምናገኛቸውና ደስ የሚላቸው አሉ እና እንደዚህ እያደረግን ነበር የምንጀምረው። አንዳንድ ቦታዎች አሉ ገደላማ በጣም የሚያስፈራ ጭቃ ያለበት ትወድቃለህ ትነሳለህ። ምሳሌ ወደ ወረገኑ ቅዱስ ሚካኤል እንደውም ማለሰው ቦታ እሱ ነበር። ማትሄድበት የትራንስፖርት አገልግሎት መስጫ የለም። ምናልባት ከፕሌን ውጪ በእግር ትሄዳለህ፣ በፈረስ ትሄዳለህ፣ በባጃጅ ትሄዳለህ፣ ወደ ድጋሚ በእግር ትሄዳለህ ምናምንና ቦታው አይመችም። እንደው የተደላደለ ቦታ አይደለም በፈረስ የምትሄድበት እንዲህ አባጣ ጎርባጣ ነውና ይገባል ይወጣልና ውሃ ያቋል ነው ጭቃ ነው ቦጨቅ ሲል በቃ ለብሰህ ምናምን እና ዳገታማ አለ ምናምን ዳገት ላይ ሲወጣ ፈረሱ ላይሄድ ሁሉ ይችላል። እና ከዚህ ጋር ቅድም ስንመጣ ወደዚህ ጉባኤ እየነገርኳቸው ዳገት ነውና ደክሞቲው ፈረሱና አስቸገረ በቃ አልሄድም ማለት እየተካኩ ስራ ስለሚሰሩባቸው ይደክማቸዋል ፈረሶቹ። ወደ ታገለው ክረምት ነው ጭቃ ነው ምናምን አለው እምቢ ሲሉ ብስጭት አለና በቦክስ አለው አይኑን የመታውና በጣም ነበር የሳኩትም አዘንኩኝም ደግሞ ማለት ነው። እና ከዚህ ከፈረስ ጋር ተያይዞ እንደዚህ ቆሜ ደግሞ የታሰረ ነው ሳር እየበላ ነው ፈረሱ
ተራ እየጠበቀ ማለት ነው። እና ተራ አስከባሪ ራሱ አላቸው ፈረሶቹ እና ታርጋ አለው ጋሪው ላይ ማለት ነው። እና በተራ ነው እየጠበቀ ሳር እየሰጠው ነገር እየበላ ነገር ነው። እና አንዱ መጥቶ ለምን እንደሆነ አላውቅም ጎተተው ፈረሱ። ተው ሲለው እባክህ ምናምን ወደዚህ ላድርገው ምናምን አለ። ሊገባ ይሁን ወደ ውስጥ ሊገባ ይሁን መንገድ ዘግቶበት ይሁን አላስታውስም። እና ሳብ ያደርገዋል ቀማውና ገመዱን የሆነ በቃ በርግጎ ማለት ነው። እዛ ቄጤማ ምናምን የሚሸጠው አሉ እላያቸው ላይ እንዳለ ድቅቅ እቃውን ደፋፍቶት ምናምን በቃ ሰው ላይ ምናምን ወጥቶ ሰው ሁሉ ጎርቷል። እና እንደነዚህ አይነት አጋጣሚዎች አሉ። በጣም አስቸጋሪ ነው በፈረስ ጉዞ። በተለይ እህቶቻችን ይዘን ስንሄድ የክፍሉ አገልጋዮች በስማ በቃ ጩኸት ነው። እነሱን ደግፈህ ምናምን እያባበልክ ነው ይዘን የምትሄደው። በጣም መምህራን ይዘን ስንሄድ በተለይ እንቸገር ነበር። እነሱ እኛ ስለለመድነው ብዙ ጊዜ ስለተመላለስንበት ብዙም እንትን አይደለም። መምህራን ግን ትሳቀቃለህ ራሱ ይዘያቸው በዛ እንደምትሄድ ምናምን ስትል እና በጣም አስቸጋሪ ነበር። እና ከዛው ደብረ ጋር ተያይዞ ምናልባት ታሪኩን እኔ ወደ ሌላ ጉዳይ እየሄድኩባችሁ ከሆነ ታስቆሙኛላችሁ። እና ከዛው ደብረ ጋር ተያይዞ በወቅቱ የአካባቢ ፈረሰ ጨረቃ ቤቶች ስለነበሩበት ማለት ነው። ከዛ እኛ ደግሞ አስተምረን ኦልሞስት 2 ዓመት አስተምረን ልናስመርቅ እና የተወሰኑ 1 5 6 ኮርሶች ይቀራሉ። 1 ዓመት ከምናምን ተምረዋል። እና እዛ ቤት የነበሩ ሰዎችን ልጆች እንዳለ ተማሪዎቻችን አቅም የነበራቸው ስላልነበረ ወደ ክፍለ ሀገር ሊሄዱ ነው። ያን ሁሉ አስተምረን ምናምን ስሜት ነው የሚጎዳው። ለፍሬም ሳታበቃቸው እንደው አስተምረን እንኳን አስጨረሰ ቢሆን በሚሄዱበት ቦታ ሰንበት ትምህርት ቤት ይመሰረታሉ ብለህ ታስባለህ። እና ያንን ለማድረግ እንዴት እናድርግ ተባባልን። ቀኛ ስንሄድ የሆነ ቀን ላይ ልንሰጥ ኮርስ ነው ለቅሶ ሆኗል። ቤት ምን ሆናችሁ ነው ምናምን ስንል በቃ ልንለያይ ነው ኮርሱን ልናቋርጥ ነው። በጣም በስሜት ነው የሚማሩት እና ኮርሱን ልናቋርጥ ነው ለቅሶ ነው። ቆይ እንደሱ አይደለም ብለን አረጋግተን ምናምን ከዛ እንዴት እናድርግ ብለን ስናወራ ቶሎ ብለን 15 ቀን ምናምን እንፈልግና እዛ አካባቢ ቤት ያልፈረሰባቸው ሰዎች ለምነን እነዛ ልጆች እናስገባ። ከዛ እዛ እየኖሩ 15 ቀን ታግሰውን እኛ ኮርሱን እንጨርስ። ስለዚህ በ15 ቀን ግን ቅዳሜና እሁድ እየሄድክ አያልቅም ኮርሱ። ስለዚህ ምን እናድርግ ሲባል ከሰኞ እስከ እሁድ ኮርሱ መሰጠት አለበት። ያንን ነገር ደግሞ ለማድረግ ሰራተኞች ናቸው፣ እኛም ሰራተኛ ነን። ምን ማድረግ አለብን? ማታ ነው ኮርሱ የሚሰጠው። እንግዲህ በዚህ ሁሉ ውጣ ውረድ የምትሄድበትን ቦታ ማታ ደግሞ ስትሄዱ አስበው፣ ያውም ከስራ መተህ ማለት ነው። ይጨልማል ምናምን። ሲጨልም ደግሞ ፈረስ ጋር አይኖርም። ፈረሶች ሲጨለምለም አይናቸው ስለሚቸገር አይሰሩም ማለት ነው። እና ያን ሁሉ መንገድ በእግር ነው መሄድ የምትገደደው። እና ጭቃ ነው ምናምን፣ ቦታው ጨለም ነው፣ ጭልም ያለ ነገር ነው፣ ዛፎች አሉ ምናምን፣ ያስፈራል። ጅብም አለ። ምን እናድርግ ሲባል ሰዎችን ስንጠይቅ የሚችል ሰው አጣ። ስለዚህ በወቅቱ እኔ ነኝ የክፍሉ ሰብሳቢ፣ እኔ ነኝ ማድረግ ያለብኝ። ኮርሶችን 6ቱንም ኮርስ ቁጥር ምናልባት ልሳሳት እችላለሁ፣ ግን ሁሉንም ኮርስ ራሴ ሰጠሁኝ ማለት ነው። እና ማታ ነው እንደው ቀን ከከተማ ስትወጣ ብዙ ጊዜ ታክሲ አንቸገርም ከሜክሲኮ ወደዛ ለመሄድ። ግን ማታ ሲሆን በጣም ሰልፍ ይሆናል። ረጅም ሰልፍ ነው ተሰልፈ የምትደርሰው። ከዛ በእግር ነው የምትገባው። ከዛ ኮርሱን እንደዛ አድርገን ሰጠን። ከዛ ግን ማታ ስንወጣ ግን በጣም አስጨናቂ ነው። ጅብ መጥቶብኛል። ከዛ ግን ተማሪዎቹ ደግሞ ሁለተኛው ቀን ላይ ምናምን ቤተሰብ እያስፈቀዱ አጅበውኝ ይዘውኝ ሄዱ። እየዘመርን ምናምን ያን መንገድ ያደርሱኝና ታክሲ ሲይዘውኝ እነሱ እየዘመሩ ይመለሳሉ ማለት ነው። ከዛ እንደዛ አድርገን ኮርሱን ጨረስን እና ስናስመርቅ የእውነት በጣም ስሜታዊ ነበርኩ። በጣም በዚህ ሁሉ ሂደት ቀለዚህ ያደረስን ጊዜ። ከዛ በኋላ ግን ሌላ ደበል ላይ ሄደው ክፍለ ሀገር ሄደው ኮርስ ሰንበት ትምህርት ቤት የመሰረቱ ልጆች አሉ፣ ይደውሉልኝ ነበር። ከዛ ሄደው የመሰረቱ ልጆች አሉ። እንደዚህ አይነት አጋጣሚዎች አሉ። አይ በጣም ቻሌንጅ የሚያደርግ ቦታ ነበር እና ኮርሰኞቹ ልክ እኛ እዚህ እንደነበረው እዛም እንደዛው እንትን ነበር። በዚህ በውጤት በጣም ፉክክር ነበር። በጣም የሚያስቀና ፉክክር ነበር። ደስ የሚል አገልግሎት ነበር እዛ የሚያደርገው ማለት ነው። እኔ ምናልባት የሐዋርያዊ አገልግሎት የሆነ ጊዜ ላይ ተሰጥቶኝ ነበርና ወደ ገዋሳ ወደ መንፈስ ቅዱስ እንዲሁም ቅርብ ነው መሰለኝ፣ እኔ አላቅም። ከአቡነ ኪሮስ ቤተክርስቲያን ትንሽ ነው የሚያስኬደው እና ሄደን
እውነቴን ነው የምላችሁ ያስደነግጣል። የሚመጡበት መንገድ ለጥ ያለ መሬት ነው። ከየት እንደሚመጡ አይታወቅም። በጣም ሩቅ ቦታ እንደሆነ ያስታውቃል። እና የሄድንበት ሲወስዱኝ እንኳን እህቶች ናቸው ብሏል። እህቶች ደግሞ በጣም ከባድ ነው፣ የምር በጣም ከባድ ነው። ወንድስ ቢያንስ ይሄ የሚያስቸግረው ምናምን ነገር እንደምንም እንትን ይላል። ለሴቶች በጣም ከባድ ነው። እና ከየት እንደሚመጡ እንጃ፣ ግን ሰዓታቸውን አክብረው ይመጣሉ። በጣም ጎበዞች ናቸው፣ ይከታተላሉ። ደግሞ ቅድም እዮብ እንዳለው ስለ ውጤታቸው በጣም ሰለሰላሉ። አንድ እንደው ላነሳ የምፈልገው ነገር አለች። እዚህ እንግዲህ ከሰዎችም ጠያይቀን ነበር እና ሐዋርያዊ አገልግሎት ሲባል እንግዲህ ሐዋርያትን መምሰል ነው አይደለ? ሐዋርያት ከተሰጣቸው የጸጋ ስጦቶች መካከል አንደኛው ቋንቋ ነው። ወደ ዓለም ተና ቋንቋ ተሰጥቷቸው ይሄ በሐዋርያዊ ተልእኮ የሚሸፈኑ ቦታዎች ራቅ ያሉ ቦታዎች ናቸው። ለቋንቋ የሚያስቸግራል። እኔም ከዚህ በፊት አጋጥሞኛል። የተወሰኑት ተማሪዎች ቋንቋውን አይሰሙትም፣ አማርኛ ቋንቋውን አይሰሙትም፣ ግን መማሩን ፈልገው ቁጭ ይላሉ። እና ከዚህ ጋር ተያይዞ እዮብ በስመ አብ ወወልድ ወመንፈስ ቅዱስ የሚለውን በሌላ ቋንቋ አጥንቶ ሄዶ ያውቃል ተብዬ ነበር። የቋንቋን ጉዳይ እንዴት ታደርጉ ነበር? እቺ ምናልባት ወሊሶ ነው አጋጣሚ የሆነው። ጨቦጮሪ ወፋት ግፍ ቅዱስ ጊዮርጊስ የሚባል አልረሳሁትም ስሙንና ወፋት ግፍ እንትን ነው ታሪኩ ራሱ አስታውሰዋለሁ። አንድ እናት ነበሩ እዛ እና ያሰጡትን እህል ወፎች በልተውባቸው ሲያማርሩት ነው ምነው ጊዮርጊስ ሲሉ ለአገልግሎት የተሰጣ ነው እና እህሉ በሉባቸው፣ መገበሪያ ነው እና በሉባቸውና ከዛ ነው ምነው ጊዮርጊስ ሲሉ ወፎቹ ረገፉ አይነት ነገር ነው ታሪኩ። እና እዛ ቦታ ነው አብዛኛው ሰው ኦሮምኛ ነው የሚችለው እና አማርኛም አይችሉም ነበር። ከዛ ያው ማድረግ ያለብኝ መጀመሪያ ሰዎች የሚፈልጉትን ነገር መስጠት መቻል አለብህ። ትኩረት እንዲሰጡ፣ አንተን እንዲያዳምጡ በእነሱ መንገድ መምጣት መቻል አለብህ። ስለዚህ ምን እናድርግ አልኩኝና እዛ የነበሩ አስተባባሪዎች ነበሩ። እስቲ አስጠኑኝ አልኳቸው። በስመ አብ ወወልድ ወመንፈስ ቅዱስ ማለት እግዚአብሔር ረቱኝ። ወዲያው ነበር ያስኳትና መቃ አባ መቃ ይልማ መቃ አፉ ቁልቁሉ መቃ ዋቀተኮ አሜን ብዬ ያው ምናልባት በሙሉነት ብዬው ሊሆን ይችላል ላይሆን ይችላል። ምናልባት የሚዲያ የሚከታተሉ ሰዎች አበላሸው እና ይችን አጠናውና ገባው። ከዛ ከከተማን የመጣው ስለተባለ አልጠበቁ እና ይችን ስል ፊታቸው ብርድ ሳቅ ሳቅ ሳቅ። ከዛ ያው እንግዲህ ቋንቋው መማር እንፈልጋለን። ያው ቋንቋው የሚያስተምረን ጠፍቶ ነው፣ ቋንቋውን በጣም ነው የምንወደው አይነት ነገር ብዬ እንትን አልኳቸውና እነሱም በዛ ልክ ተረዱኝና ግን እንደማልችል ነግሬያቸው አንድ ወንድም አቆምኩኝና እኔ እየተናገርኩ እሱ እየተረጎመ በአማርኛ በኦሮምኛ እየተረጎመ ተሰጠ ማለት ነው አገልግሎቱ። እና የነበረን ጊዜ እዛ በጣም የተወደደ ጊዜ ነበር። 3 ቀን የቆየነው ብዙ ነገሮችም ለውጠንበት የመጣንበት አገልግሎት ነው። እዛ ከምንፍቅና ጋር የሚነሱ ሀሳቦች ስለነበሩ ትንቅንቅም ገጥሞናል እዛ ደብር ላይ ማለት ከምንፍቅና ጋር ተያይዞ ለመደብደብ ሁሉ የደረስንበት ቦታ ነው። እኛ አስቀድሰህ ስትወጣ በሰንበት ነጠላ ለብሰህ በጎን ነው የምትታየው እዛ ቦታ ላይ ብዙ መናፍቃን ያሉበት ቦታ ነው። እና እንደዚህ ነበር ይቺ ገጠመች ገጠመኞች ከተነሱ እዛ እንትን ቀረበልን። እዛው ቤተክርስቲያን እንደገባን ብዙ እዛ ከአገረ ስብከቱ ምናምን የመጡ ሰዎች ነበር አብረን ነበር እና ማዕድ ብሉ ተብሎ ምግብ ቀርቦልን ከዛ ቁጭ ብለን ተፋጠናል። አንተዋወቅም፣ ከተለያየ ቦታ ነው የመጣ ነው። መጡና ያቀርቡላት እንዴ ብሉ እንጂ ምናምን ብሎ ግልጥ ሲያደርጉት ለካ እኛ ሁሉም ሰው እየጠበቀ ያለው እኔ ጋር የነበረው ሐሳብ ወጥ ነው መጠብቀው። ሁሉም ሰው ለካ ሐሳቡ የነበረ ወጥ ነው። አይ ተፋፍረን ሳይሆን ወጥ ለካ እየጠበቅን ነው። ብሉ እንጂ ምናምን ብሎ ግልጥ ሲያደርጉት የታፈነ ጥብስ ነው ውስጡ ያለው ጥብስና ትልልቅ ቆጮ ነው ያለው እና እሱን ቆጮ ራሱ እስካሁን አይቼዋለሁ። በጣም ወፋፍራም ነውና አንዱን ቆጮ ራሱ በልተህ ትጠግባለህ። እና ፍቅራቸው በጋርደውልን ምናምን ነው ታፍኗልና ግልጥ ሲያደርጉት ወላፈኑ ራሱ ይመታል እንዲህ ምናምን ብለን ሁላችንም ማለት ነው በድንገት ነው እንትን ነው። ከዛ መብላት ጀመርን እና እሷን አደረሳት እና እዛ በነበርኩበት 3 ቀን በቆየሁበት ጊዜ እዛ እንግዲህ ከስጋ ውጭ ራሱ አልበላትምና በቃ የሆነ ከስጋ ውጭ ምግብ ስጡን እስክንላቸው ድረስ ያላቸውን እየሰጡን ቤታቸውን ለቀውልን ሙሉ ቤቱ ተለቆ እዛ ሄድን። አገልጋዮች ነበር እዛ ያረፍንበት ማለት ነው። ሜዳ ላይ አልጋ ላይ ምናምን እነሱ የሉም ሌላ ቦታ እና ፍቅራቸው በጣም ነው የሚያስቀና። አብሶ ስትወጣ ምናምን የሚሰጡ ክብር ይነጠፉልሃል።
እንደው መልአክም ትመስላችኋለና ግራ ነው የሚገባ አንዳንዴ አንተ የራስህን ማንነት ስለምታውቀው ትሳቀቃለህ እና የነበራቸው ፍቅር ምናምን በጣም ነው የሚያስደንቀው። አቋራጥኩ ማለት ያው ተያያዥ ጉዳይ እንትን ነው እንትን ከማለታችን በፊት አንተ ከመምጣት በፊት እንደምታውቀው ነው የመሰለል ስራዎችን ነገሮችን የማጥናት ስራዎችን ሰርተናል። ለእንደዚህ ተያያዥ አይነት ገጠመኞች ሐዋርያ ክፍል እስከሆንክ ድረስ ያጋጥምሃል። በጣም ረጅም ጉዞ ሌላ ቦታ አስተምሮ ከዛ ተመልሶ በማሳብ መሀል አቋርጦ የሆነ ድረስ ተማሪዎቹ አልተገኙም የሚባልም አይነት እቺ የኢዮብ ጥቆማ ናት። ያው ሌላ ኢዮብ የሚባል ወንድማችን ስላለ ከዚህ ጀርባ ከካሜራ ጀርባ ማለት ከሱ ጋር ነው ስለነበር እንደዚህ ጉዳይ አው የት ነው መሰላችሁ ቡኒ እግዚአብሔር የሚባል ቦታ ነው። አሁን ጎጆ አርሴማ የሚባለው ብዙ ሰው ጎጆ አርሴማ ሲባል ነው የሚያውቀው ወደ ቱሊድም ተስተውቶ ማለት ነውና እዛ አገልግሎት ነው። ከሱ ደብረ ጋር ሌላም ተያያዥነት የሆነ ሐሳብ እንትን ትውስታም አለኝ እሱን አጋራችኋለሁ። ከዛ እዛ ደብር ላይ ኮርስ ሰጥቼ ጠዋት ላይ ወጣሁኝና ወደ ወረገኑ ቅዱስ ሚካኤል ነው የሚሄደው እና በዛ በኩል ከዞንኩኝ በአስፋልቱ በጣም ሩቅ ነው ለኮርስም አልደርስ። ኮርሱ እዛ 6 ሰዓት አለቀ። ስለዚህ 1 ሰዓት ከምናምን ይፈጃል ከቡኒ ወደ ወረገኑ ማለት ነው። ከዛ እዛ አስተምሬ ወጥቼ ደግሞ በአጋጣሚ ቁርስም አልበላሁም ተቻኩዬ ከቤት ወጥቼ ነውና በሰንበት ነው ሰተን ኮርስ ሰጥቼ በቃ ልሂድ ምናምን ብዬ ሄድኩኝ ማለት ነው። አላቆም ቦታው እና እየሄድኩኝ በጣም ረጅም ነው ሩቅ ነው። እየሄድኩ በረሻ መሃል ነው እየሄድኩ ሳትኩኝ መንገድ ወደ ቡልቡላ ሄድኩኝ ማለት ነው። ከዛ የሆነ ሰው አገኘሁኝ በአጋጣሚ። ከዛ ወንድም የወረገኑ ወዴት ነው ምናምን ስለው አልፈው ሄዳል። እኔም ወደዛ ስለሆንኩኝ የተወሰነ አላሳያለኝና ከሱ ጋር እያወራን ተመለስኩኝ። እየሄድኩኝ ዝናብ መታኝ መንገድ ዝናብ ዘነበ። ዝናብ መጥቶኝ ምናምን እንደምንም ብዬ ደረስኩ ማለት ነው። ወረገኑ ደርሼ ደግሞ በአጋጣሚ የደረስኩት 9 ሰዓት ሲል ሻርፕ 9 ሰዓት። ከዛ እንደው እግዚአብሔርስ ምን ይለኛል ቃሉስ አይደለ ወይ ምናምን እህል ባታገኙ በሰንበት አፈር ቀመሱ ይላል ብዬ አፈር ቀመስኩ። የእውነት ነው ቃሉን እንዳልሸር ብዬ ማለት ነው። እና አፈር ቀምሼ ምናምን ጸሎት አድርጌ እዛ ቁጭ ብዬ እየጠበቅኳቸው ይሄዱ ብጠብቅ አይመጡም። ምንድነው ዛሬ አልፍዶ ነው ያልወትሯቸው እያልኩኝ አንድ የነሱ እዛ የሚማር ልጅ መጣ ማለት ነው። ይሄ ሰላም አለኝና መምህር እንዴት ነው ምናምን እዛ በጣም ነው የሚያከብረው። እንዴት ነው ምናምን እግዚአብሔር ይመስገን ልጆቹ የተደው ነው ምናምን አይመጡም እንዴ ምናምን ስል አይ እንዴ አልነገሩትም እንዴ ምናምን ምን ነው ምናምን ስል ኮኬለሽ ማርያም ገዳም ጉዞ ሄዷል እኮ ማለት። ከዛ ሲለኝ በቃ በጣም እውነት እንትን የሆነ ውስጥህን የሚጎዳ ነገር ነው። ያን ሁሉ ነገር ተቀበለ መጣ ግን እውነት እግዚአብሔር በሚያውቀው ምንም ያልተሰማኝ አይ ሄዷል በቃ እሺ ብዬ ጸሎቴን አድርጌ ተመለስኩኝ ማለት ነው። ብዙ ጊዜ እኛ የምንታገልበት ትግል ምንድነው ለማገልገል ወደ ቅዱስ ቤተክርስቲያን ስንሄድ አንዳንድ ጉዳዮች አሉ ልታገለግል ሄደ ግን ሳታገለግል የምትመጣባቸው። ለምሳሌ ሚዲያ ክፍል ከሆንክ ልትቀርጽ ሄደ ካሜራ ላይ ነው ይችላል ወይ ካሜራው ሊበላሽ ይችላል የሆነ ነገር እና በጣም ተናደህ ተበሳጭተህ ከሰዎች ጋር ተጣልተህ ምናምን ትመጣለህ። ግን እዛ ቦታ ያንን ስራ ልንሰራ የምንሄደው በረከት ለመቀበል ነው። እና እኔ ገና በቤተክርስቲያኑ ሳልደርስ ልቤ ተነሳስቶ ያንን ነገር ለማድረግ ስነሳ እግዚአብሔር በረከቱን ሰጥቶኛል። እና እዛ ቦታ በመድረሴ አገልግሎቱን ባልሰጥም ግን እግዚአብሔር በረከቱን እንደሰጠኝ አምናለሁ። ደግሞ እንዲህ ብዬ ደግሞ በማሰቤና ባለመከፋቴ በተፈጠረው ሁኔታ ባለማዘኔ እግዚአብሔር ደግሞ ጥፍና ድርብ አድርጎ በረከቱን እንደሰጠኝ አምናለሁ። እንደዛ ብዬ አመንኩኝ ጸሎትም አድርጌ ተመለስኩኝ ማለት ነው። ሳምንት ላይ ሳገኛቸው ምንም ያላልኳቸው ልጆቹን ማለት ነው። እንደዚህ አንስቼ ምንም አላልኳቸውም እና እነዛ ልጆች ናቸው ባይዘዌ ሳገባ ከኛ ሰንበት ትምህርት ቤት ተማሪዎች ውጪ መተው ዩኒፎርም ለብሰው ሲያጅቡኝ የነበሩት ማለት ነው። አሁንም ድረስ ይደውሉልኛል እነዛ ልጆች። ከማይታየው በረከትም በተጨማሪ እንደዚህ በሚታይ ነገር ደግሞ በጣም እግዚአብሔር በሰውም ይከፍላል። ምንም ጥያቄ የለውም። ሳይገባን እዛ ስፍራ ያስገኘን አምላክ ማንነታችን በደልና ኃጢአታችንን ሳይመለከት በጸጋው ጎብኝቶ በበረከት ተመልክቶ እንግዲህ በብዙ ነገር ያሻገራል። በህይወት ገጠመኝ እኔ በህይወት ከገጠሙኝ ነገሮች መሻገሪያ ድልድይ ሆኖኛል ብዬ የማስበው አሁንም ላለሁበትም ህይወት ወደ ባለፈውም ላሳለፍኩት ወደፊትም ለሚመጣው ነገር ትናንትና በቅንነት ያገለግልኩት አገልግሎት
እግዚአብሔር ተመልክቶ ዛሬ ያደርግልኛል ብዬ አስባለሁ። ያ ማለት ግን በንጻሬ አይደለም። የእግዚአብሔርን አድራጊነት በስራ እኔ ስላደረግኩኝ እሱ ይሰጠኛል እንደማለት ሳይሆን ግን በቅንነት ቤታችንን፣ ኑሯችንን፣ ማንነታችንን ጥለን ስናገለግል እግዚአብሔር ደግሞ የነገው ማንነታችንን የሚገጥመንን መከራ የሚያሳልፍ አምላክ ነው እና እኔ በህይወቴ ብዙ ነገሮች ገጥመውኛል፣ እግዚአብሔርም ደግሞ አሻግሮኛል። በአንድ አጋጣሚ የትርፍ አንጀት ተባልኩኝና ሆስፒታል ሄጄ በቃ በጣም ፈራሁት። ኦፕራሲዮን ትደረጋለህ ምናምን ተብዬ ማለት ከዛ ኦፕራሲዮን ተደረጊ ወጥቼ በሚገርም ሁኔታ እኔ የነበርኩበት ክፍል ውስጥ የነበሩ ወንድም እህቶች በጣም በቃ እኔ ማለት በቅድስና አይደለም፣ በዛ እይታ እንዳታዩት፣ እኔ ከዛ ካሉ ሰዎች ተሽዬ ምናምን አይደለም፣ ግን እንዴት እግዚአብሔር እንደረዳኝ ሌሊቱ ሙሉ ሲጮሁ ነው የሚያድሩት። በቱቦ ነው ፈሳሻቸውን ሁሉ የሚወሰደው ምናምን። እኔ በንጋታው ተነስቼ ተመሳሳይ ነው ህመማችን፣ ቀላል ነው ህመሙ፣ እንዴት እንደከበደም አላውቅም። በንጋታው ተነስቼ ግን እየዞርኩኝ ሆስፒታል ውስጥ ሰዎች የታመሙትን እየጠየቅኩኝ ነበር፣ ግሉኮሴን በእጄ ይዤ ማለት ነው። እግዚአብሔር እንዴት እንዳረዳኝ እና በጣም በብዙ ነገር ነው እግዚአብሔር የሚያሻገር። ትዳርን ባርኮል፣ ልጆችን ባርኮል፣ ሰው እንዴት አድርጎ ነው ህይወቱን የሚመራው? በዚህ ደሞዝ ምናምን ብሎ ሲያስብ አንተ አግብተሃል፣ ከዛ ምንም ግን ኮሽ የሚል ነገር የለም፣ እንደውም እያማረብህ ነው የምትሄደው። ከዛ ትወልዳለህ። እንዴት አድርጎ ሊያሳድገው ነው ልጁን ሲል ልጅህ አምሮበት ያማረ በልቶ ያማረ ጠጥቶ ያማረ ለብሶ ምናምን ይታያል። እንዴት እየኖረ ነው ምናምን ሲሉ ጭራሽ ትደግማለህ። ከዛ እንዴት ሁለት ልጅ ምናምን ይለዋል ማለት ነው። በዚህ ኑሮ ውድነት ቤት ተከራይቶ ብቻውን እየሰራ ባለቤቱ ልጆች ቤት ይዛ ምናምን ልጆች ይዛ እንዴት እየኖረ ነው ምናምን ይለዋል። ትልቁ ግን መልሴ የእግዚአብሔር ቸርነት ነው። እኔ እንዴት እንደሚያኖረኝም አላውቅም፣ ቤቴ ጎልዶም አያውቅም፣ አስቤዛ ግዛ ተብዬም አላውቅም፣ እንዴት ተሆኖ እንደሚሞል አላውቅም። እና በጣም የሚያስደንቅ የእግዚአብሔር ቸርነት እና በንጹህ ልብ እግዚአብሔርን ከለመንከው የእሱንም አገልግሎት ከፈጸም የጎደለው ህይወትን ይሞላል፣ የተጣመመውንም ያቃናል፣ ማንነትህንም በበረከት በቅድስና ይሞላል። ለብዙ ሰዎችም ደግሞ አንተ በራስህ ለብዙ ሰዎች የተሻለ ህይወት መቃናት ምክንያት ሆነ ራሱ ትቀመጣለህ። እንደው ከሐዋርያት ተልእኮ ክፍል ዘልዬ እንዳለውጣባችሁ እንጂ እዛ ጋር የሚነሱ ብዙ ታሪኮች ስላሉ እዚህ ሰንበት ትምህርት ቤት ባካበትነው ልምድ እና በአገልግሎት ሂደት ሌላ ቦታ ስንሄድ የተከራየንበት ቤት የነበሩ ሰዎች እዛው የጸሎት ምናምን ስንጀምር ቆራቢዎች ሆነዋሉ። አብነት እዛው ከዛው ቤተክርስቲያን ሰዎች ተቀራርበን ስለነበር ዲያቆናት ይመጡ ነበር እኛ ቤት። እዚህ የነበረው ልምድ እዛም ስለሚቀጥል እኛ ቤት ይመጣሉ፣ ያርፋሉ። የገዳሟ መምኔት ይመጣሉ፣ እኛ ቤት ያርፋሉ፣ ይጫወታሉ። ከዛ እዛው ማታ ያስተምረን ነበር እና እዛው አብነት ይማራሉ፣ እዛው ይቆርባሉ። ማታ የእግር መታጠብ ነገር አለ ምናምን እና በዛው የቀጠሉ ሰዎች አሉ ማለት መንፈስ ይወሱ እና ቤተክርስቲያን የምታገኘው ጥቅም ለሌሎችም ብርሃን ለማብራት ይጠቅማል ማለት ነው። በጣም አሪፍ ፖይንቶች ነው ያነሱት። እኔ ስነ ፍጥረት በኢዮብ ነው የተማርኩት። አቤኒ ደግሞ ያስተምራል። እኔ በኢዮብ ነው የተማርኩትና በጣም ወድጄ ከተማርኳቸው ትምህርቶች መካከል ናቸው። እንዲሁም የማረሰው ምናልባት አስችል ይሆናል ባለፈው ያወራን ሰዓት ዓለመ መላእክት ላይ ይሄ ልክ ሳጥናኤልን ክደት ልክ ሲወራ ተፈጠሩ ምን መሰላችሁ? እስኪ ሁላችሁ ማን ፈጠረን በሉ ተባለና ልክ አንደኛ ዓመት ላይ ደግሞ ስነ ፍጥረት ላይ በጣም ብዙ ተማሪኛ ያለው ሁሉ ሰው ማን ፈጠረን ሲል አስቡ። እንደሱ አይነት ይሳልብሃል፣ ታውቃለህ ምን እንደነበረ ይሳልብሃል። በጣም ወልጄ ነው ያሳልኩት። ኔክስት ይር ጓደኞቼ ጉቶች ያስገብተ ምናምን ኢዮብ ያነሳት ፖይንት ነበረች። እኔ በምንም ታምር ውጪ ሜዳ አልፈልግም አይነት ሐሳብ አስተዋል መሰለኝ። ምን ጎደለብኝ እዚህ እግዚአብሔር ሁሉንም ሰጥቶኝ እንትን እያለኝ ውጪ ለምን ሄዳለሁና እንደውም ተገርሞበት እንዴት እንደዚህ ማለት ይችላል እግዚአብሔር እንዴት ቢሞላለት ነው ምናምን የልጆቹ ሐሳብ ነበር። ከገባን በኋላ ይበል ወጣን በቃ ስለሱ ነበር እንዴት ይላል። ሁሉም ሰው ወደ ውጪ መሄድ በሚፈልግበት በዚህ ዘመን እንደው ዘመኑ ይታወቃል፣ በጣም ብዙ ነገር ከፍቷል ምናምን። በዚህ ዘመን ይብን ሁላችንም ብንጠያየቅ ብዙ ሰው ከመቶ 99 መውጣለሁ የሚልበት ዘመን ያ አንድ ሰው መሆኑ ማለት ነው። እዚህ ነው ቆየው የሚለው አንድ ሰው መሆን እንዴት ቢደረግለት ነው ለነሱም ልጆች። እስኪ እኔ በነገራችን ላይ ስለገጠመኝ ነው ምን መሰላችሁ፣ ወራቤ ባለፈው ቅድም እንዳነሳሁት ወራቤ ሄጄ አንድ ወር ነው የቆየሁት እና ቤተክርስቲያኗ የከተማው መውጫ ላይ ነው ያለችው እና የቅዳሴ ድምፅ አትሰማ ምንም ነው የሌለው ማለት ነው። እና በጣም ነበር የተቸገርኩት በጣም
እንደው ወደ ቤተክርስቲያን ባትመጣም ከቤት ሆነ የቅዳሴ ድምጽ ትሰማለህ። እኛ ደግሞ ስለለመድን ወደ ቤተክርስቲያን እንመጣለን፣ እናስቀድሳለን፣ ሰንበት ትማራለህ፣ ጸሎት አለ ምናምን እና ከዛ ህይወት ልምድ በአንድ ወጥቼ እዛ ሲሄድ ያጣሁት ነገር አለና ወደ ውጪ ደግሞ በወጣ አንድ ወር የተቸገርኩትን ነገር እንዴት ነው ከቃለ እግዚአብሔር የምትርቀው? በጣም ነው የሚከብደው። ከቅዳሴ ድምጽ አለመስማት፣ ከጸሎት መራቅ፣ የግል ጸሎት ላይሆን ይችላል ያለን ህይወት ግን ከማህበር ጸሎት ከዛ ከለመድከው ህብረት መውጣት እንዴት ነው የሚሆነው? አጋፔ ብለህ አብረህ በጋራ የምትበላው ከአጋፔ ጋር ሲባል አንድ ያስታወስኳት ሀሳብ አለች። እሷንም ነግራችኋለሁ። አሁንም ይቻላል ማንሳት ችግር እና አጋፔ ተዘጋጅቶ ኮርሰኛ እያለን ነው ያሬድ ዜማ ብቻ እየተማረ እና አስተባባሪዎቹ ነጭ ለብሳችሁ ተባለ፣ ሁሉን ነገር ነጭ አድርጋችሁ ተባለ እና እኔ ነጭ ልብስ ለብሼ ግን ነጭ ጫማ የለኝም እና ከምሰራበት አካባቢ ወደ ቡልቡል አካባቢ ነበር፣ ኳንቲ ሰርቪየር ነበርኩኝ። እዛ እየተመለስኩ መንገድ ላይ ጫማ 150 ይላሉ ማለት ነው። ሳልፍ ነጭ ጫማ ነው የለኝም ማለት ቅዳሜ ቀን ነበረ። ለነገ ኬት አመጣለሁ አሁን ሄጄ ምናምን ብርም የለኝም ብዬ 150 ብር ሲባል ገዛውልና አልጌ እሱን አገልግሎት ነው የፈጸመው። ከቂርቆስ ወጥ በድስት ይዘን አንተነህ የሚባል ወንድም አለ ሰንበት ትምህርት ላይ ከሱ ጋር ነው ይዘን እየሄድን ብዙ ልጆች አሉ ሌላ ሳህን ምናምን ያዙ ማለት ተሰብስበን እየሄድን ልክ በሱቅ ጋር እያለፍኩኝ እግሬን ወጋኝ ማለት ነው ነገር ወጋኝ እግሬን። ከዛ እየሄድኩኝ ዞር እላለሁ የጫማዬ ሶሉ ተገንጥሎ እዛ ነው ያለው። የላይኛውን ብቻ ነው ይዤው የምሄደው ማለት ነው። ደግሞ ለክፋቱ ማለት ነው ሱቅ በላይ ብዙ የተሰበሰቡ የአካባቢ ወጣቶች አሉ። በእነሱ ጋር ዞር ስል እነሱ ዋ ብለው ሳቁ ማለት ነው። ወጡን ሁሉ ብደፋው ደስ ብለቀው ደስ ይለኛል ማለት ነው። ዲቪ በጣም የደነገጥኩት በጣም ነው ያፈርኩት። ግን ማድረግ የነበረብኝ እዛ ከተሰበሰበው ሰው ጋር አብረ መሳቅና ኢንጆይ ማድረግ ማሳየት የለብም ድንጋጤ። አብሬ ሳቅኩኝ። ይሄ እንግዲህ የመንገድ ላይ ጫማ ምናምን ብዬ ከዛው ከሱቅ አሚር ተገዛ ማለት ነው። አሚር ተገዝቶ እንደው ለዛ አካባቢ ወጣቶች እንደው በዚሁ አጋጣሚ ምስጋና ይድረስልኝ እየተሳቀ ሁሉም በተባበረበት መልኩ ግማሹ ይዞ ግማሹ እንትን እያለ ሐሳብ እየሰጠ በአሚር ተጣበቀች ማለት ነው። ጫማ በአሚር ተጣብቃ እሱን አገልግሎት ፈጻሚ ነው። ከዛ እሱን ጫማ የት እንደጣልኩት ራሱ አላስታውስም። እና በጣም ብዙ አጋጣሚዎች አሉ በአገልግሎት ሂደት የሚመጡ። ምን ጋር ነበረ መነሻችን ነበር ስለ ውጭ እና እዛ ወራቤ ላይ በዛ በጣም ተቸግሬ ስለነበረ ወያውን ከዚህ እንደው ለ3-4 ዓመት በተለያየ ዘርፍ ውጭ ሀገር ብትሆን እንዴት ነው የምትሆነው? ከጸሎት ተቃል ከቅዳሴ ተቃል በዛ ላይ ከቅድስት ሀገር ከኢትዮጵያ መለየት እኔ አሁን በአፋ ለውዳሴ ከንቱ እንዳይሆንና እውነት እግዚአብሔር በሚያውቀው ተመኝቼ አላውቅም። ፍላጎቱም የለኝም አሁንም ቢሆን ማለት ነው። ምክንያቱም እግዚአብሔር አሁንም ቢሆን በጣም ብዙ በረከት ሰጥቶኛል ብዬ ነው የማስበው። የሀብት ማማ ላይ መድረስ ፍላጎት የለኝም አሁንም ቢሆን። ምንድነው ብቻ ስታመም የምታከምበት እንደው በሰው አይንም ደግሞ ለትችት የማልዳረግበት አለባበስ የሚኖረኝ፣ ልጆቼን በቅጡ የማሳድግበት፣ ቤቴን ሳይጓደል የሞላበት፣ እንግዳ ሲመጣ የማስተናግድበት ነገር ካለኝ በቃ በጣም ደስተኛ ነኝ። የተተረፈረፈ በባንክ ብታስቀምጠው ምን ያደርግልሃል? እንደውም ጭንቀት ነው የሚሆነው። ስንት አለኝ እያሉ እየቆጠሩ ማደር ነው የሚሆነው። ስንት ደረሰልኝ እያልክ ነው የሚሆነው እና ስስታምም ያደርግሃል። እና ግን ያው የምታድርበት የራስህ ነገር ቢኖር፣ ቤት ቢኖር፣ የምትንቀሳቀስበት ነገር ቢኖር ምናምን ትመኛለህ እንደ ሰውኛ። ግን ደግሞ የተንደላቀቀ ገብቼ ወጥቼ ፎቅ ላይ ወጥቼ ምናምን እኔ ባቴን የምታምንበት ቦታ አልፈልግም። እና ከዛ አንጻር ነው ውጪ መሄድ ማለት ነው። ምክንያቱም ሲከፋኝ ወጣ ብዬ ገዳማት ሄጄ አልመሞሱ በየምዚበት ማለቅስበት፣ ስደሰት ደግሞ መጥቼ ቤተክርስቲያን መደሰትበት እያለ ለምንድን ነው ውጪ የሚሆነው? አሁንም ቢሆን የምድር ቆይታችን በጣም አጭር ነው እግዚአብሔር በሚያውቀው ማለት ነው። ነገም ሊሆን ይችላል አሁንም ሊሆን ይችላል። እና ብዙ ጊዜ ሲከፋኝ ማስበው ነገር ምንድነው ሞት እንዳለ፣ በቃ ይሄ ነገር አልፎ የሆነ የደስታ ዓለም አለ ብዬ አስባለሁ። እና ስለዚህ ጥቂት ለምትሆን ጊዜ የሆነ በጣት ለምትቆጣ ጊዜ ውጭ ወጥቼ ምናምን እዚህ ጋር ማግኘት የምፈልገውን ነገር ማጣት አልፈልግም። ከቃሉ ማራቅ አልፈልግም እውነት ለመናገር። በተለይ ደግሞ ከሰንበት ትምህርት ቤት አገልግሎት ከስርዓተ ቅዳሴ መጉደል አልፈልግም። እንደው ቢሞላልኝ ሁሉ ጊዜ
ማስቀደሱን ብችል እንደው ቢሆን በሳምንት መቁረብ ብችል ጊዜ ቢፈቅድልኝ እመኛለሁ እንደ ሰው ማለት ነው። ያን ነው ማስበው እና ከዛ አንፃር ነው እና እንትን ነው አግብቼ ያቅ ባልኩበትም ጊዜ 1-2 ዓመት ምናምን አካባቢ ከሰንበት ትምህርት አገልግሎት ተለቅቄያለሁ እና በሆነ አጋጣሚ ስመጣ ስሳልም ጉባኤ ሲደረግ ወይ ደግሞ ሰዎች ተሳልሞ ሲወጡ ተሰብስቦ አገልጋይ ምናምን ሲወጣ ሰላም ሲለኝ በላይ ምናምን ይከፋኛል። በኃጢአቴ የተነሳ ለአገልግሎቱ የተገባው ሳልሆን ቅዱስ ቂርቆስ በምክንያት አድርገ ከቤት አራከኝ ብያለሁኝ። ምን አጥፍቼ ነው? በቃ ለካ ለቦታው የተገባው አይደለም ለቦታው የሚገቡትን አስቀረተን እንገፋይን ብዬ አልቅሻለሁና ከዛ በኋላ ነው በአጋጣሚ በአንድ እህታችን ምክንያት እዚሁ አካባቢ ቤት ሲገኝ ብድግ ብዬ ምንም ሳላወላውል መጣው ማለት ወደ አገልግሎት ለመመለስ እና አገልግሎት እንግዲህ ለሰንበት ተማሪዎች ከምንም በላይ ህይወታችን ነው ብዬ አስባለሁ። የብዙዎቻችን ሐሳብና የምንጋራው ጉዳይም ስለሆነ ማለት ነው። በጣም ስለህ ይሄ ርዕዮተ ዓለም ነው እኮ የሚባለው ራስህ ያመንክበት ወይ የምታስቀጥለው በዚህ ርዕዮተ ዓለም ውስጥ ግን ለመቀጠል የምትመርጠው የራስህ የሆነ ሰው ይሄን ርዕዮተ ዓለም ከተለ መሆን መቻል በኤቭሪ ወኖቹ ገብቶናል። ሚስቱ ባለቤቱ ነው ማስበው እግዚአብሔር ይሄን በጣም ስለልዩ አሁን ባለው ዘመን ላይ አሁን ባለው ወጣት ላይ ይሄ ሐሳብ የለም ኦልሞስት የለም። ለይሄን ርዕዮተ ዓለም የሚያስቀጥል ሰው ያስፈልጋል። እዚህ ላይ በነገራችን ላይ እንትን እንዲሁ ሰዎችን ሳወራ ከዛ ደግሞ ከኢዮባ ጋር ለተወሰነ ጊዜም ቢሆን አንድ ላይ ማገልገል አጋጣሚ ነበር ህፃናት ትምህርት ክፍል ማለት ነው። እና ኢዮብ ስብሰባ ላይም ቢሆን ምንም የማይሸማቀቅበትና ለመጥቀስ የማያፍረው የማይደራደረው ነገር ባለቤቱን ነው። ስብሰባ ላይ ሆኖ ልጁን እንግዲህ ሰላም በሉ ተዋወቁት ብሎናል። ስብሰባ ላይ ሆነን ማለት ነው። ከዚህ በፊት ሐዋርያዊ ተልእኮ ክፍል ላይ እንግዲህ የሚያገለግሉ እህቶችንም ጠይቄ ነበረ። ለሚስቱ ያለው ፍቅር በጣም ይለያል እያሉ ነበረ። እና እስኪ እንደው ከባለቤትህ ጋር አማኒ እንዳለውም ደግሞ የአንድን ሰው ርዕዮተ ዓለም ተቀብሎ መኖር በራሱ በቃ ትልቅ ነገር ነው፣ ትልቅ ጸጋ ነው። ይሄ ሸክም የማይሆን አይነት አለ አይደል? ምንድነው እንዲያውም በቃ የሚጋራህ አይነት ሰው እንዳለህ ቤትህ እየጠበቀ እንዳለህ እያሰብክ መሄድ መኖርም ጭምር ታላቅ በረከትና ጸጋ ነውና እስኪ እንደው ባለቤት ራሱ እንዴት አገኘህ የሚለውን። አይ እንደው ማለቅስበትን ጉዳይ ነው ያነሳችው። በጣም ስሜቴ ይሆናለሁ እና ገና ሐሳቡ ሲነሳ ሁሉ እንባ በዓይኔ እንትን እያለ ነበር። እውነት ለመናገር በሰንበት ትምህርት ቤት ያው ሁሉ ነገር የሰንበት ትምህርት ቤት ናት ብያቸዋለሁ እና ባለቤቴን የሚያገኘው ሰንበት ትምህርት ቤት ነው። በአንድ ክፍል የኛው ኮርሰኛ ናት። ይቅርታ የኛው ኮርሰኛ ናት እና እዛው 27ኛ ዙር ኮርሰኛ ላይ ያው በአገልግሎት እንግዲህ እህትና ወንድም ሆነን ነው የኖርነው። ምንም ሐሳቡም አልነበረንም። ከዛ በአጋጣሚ ልዩ ጉባኤያት ክፍል ሰብሳቢ ሆኜ የገባው ማለት ነው እና እዛ ክፍል አብረን እናገለግል ነበር እና ምን ነገር አደርግ ነበር እኔ በሰብሳቢነት እያለሁኝ አገልግሎታችን እግዚአብሔር እንዲባርክልን ብዙ ጊዜ እኛ አገልጋዮች መሮጥ ይሆናል፣ ራሳችን የምናዳምጥበት ጊዜ አይኖርም እና አገልግሎቱ ከመብዛቱ የተነሳ ዞር ብለህ ደግሞ ህይወትን ስታየው ብዙ ያጣው ነገር ይኖራል። ያን በሚል እስቲ ስለራሳችንም ስለ አገልግሎቱ እንጸልይ በሚል ወደ ገዳም ሄድን። አንድ ገዳም ስንመጥ እንግዲህ አንድ ወንድም ነበረኝ፣ አሁንም በጣም የቅርብ ወዳጄ ነው። በሱ አማካኝነት አቡነ ተክለ ሃይማኖት ደብረ ጽላልሽ ቲሳ ተክለ ሃይማኖት እዛ እንሄዳለን ማለት ነው። ከዛ ተሰብስበን እዛ ሄድን እና በአጋጣሚ አባቴ ያረፈበት ጊዜ ነበር እና በህይወቴ በጣም ብዙ ቻሌንጅ የገጠመኝ ጊዜ ነበር እና መሸሸጊያ ያፈልግ ነበር። ከዛ በቃ አምላኬ ሆይ ትዳር ስጠኝ ብዬ ሱባኤ ገባው እዛው ቲሳ ማለት ነው። ደብረ ጽላልሽ ቅዱስ ሚካኤል ቤተክርስቲያን አለ፣ ዋሻ ነው፣ አርምሞ መያዣ ስፍራ አለና ሌሎችን ጉዳዮች ነበሩ። ከዛ ጋር እያይዤ ግን ስለ ትዳር ይጠይቅ ነበር። ከዛ እሷም ደግሞ በአጋጣሚ ሆኖ ስለ ትዳር ትጠይቅ ነበር እና ልክ ከዋሻ ስንወጣ የኔን በር መከፈት ነው የሚያዳምጡት የሚጠብቁት። የሆነ ሰብሳቢ ምናምን ስትሆን መሪ አይደለህ አንተን ነው የሚጠብቁ። ጎህ አድርጌ ብረት በር ነው ባለሳሳት ጎህ አድርጌ ስወጣ ሌሊት ላይ ለመጸዳዳት ለሽንት ምናምን ስንወጣ ማለት ነው። ከዚህ የኔን ድምጽ ይሰሙና ተከትለው ይወጣሉ ማለት ነው። ከዛ እንደዛ ከፍተን ምናምን ስንወጣ እውነት ሱባኤ ላይ ሆኜ አስቢያት ማላቃት ሴት ከሌላው በተለየ ተናፍቀኛለች። ምን ሆኜ ነው የምትናፍቀኝ? ለካ ያም ተመሳሳይ ስሜት አለ እሷ ጋር። ከዛ
እየሄድኩኝ ከፊት ከኋላ እሷ እያየችን ልክ ልቧ ይሸበራል። ሌሊት ነው 11 ሰዓት ነው የምንወጣው ተጠባብቀንም ስለሚያስፈራም ጫካም ስለሆነ ማለት ነው። እና እንደዚህ አይነት ስሜቶች አሉ እና ምንድን ነው የነገር ብዬ እጠይቃለሁ። እሷም ጋር ለካ እንደዚህ አይነት ስሜት እሷ እንደውም በህልም ምናምን የማየት ነገር ተመልክታለች። ከኔ ጋር ሩቅ መንገድ ስንጓዝ ቤተክርስቲያን አብረን ስንሳለም የመሳሰሉ እንደዛ ብዬ ወጣው ከሱባኤ ድምፁን ስለሰማሁ ነው ታስተካክሉታላችሁ። ከዛ እንደዛ ወጣን ከሱባኤ በጣም በቃ ስንወጣ በጣም በቃ እውነት በጣም ረጅም ዓመት እንደተለያየ ሰው ነው ሰላም የተባባል ናፍቃይ ማለት ነው። ከዛ ወደ አዲስ አበባ መጣን። ስንመጣ ግን እንደዚህ አይነት ስሜቶች እንድትሰሙኝ ነገርኳት። ተመሳሳይ እሷም ጋር እንደዛ። ከዛ እስቲ ምንድን ነው ብለን ለሌሎቹ ወንድምና እህቶቻችን ሳንነግር ተመልሰን መጣን ማለት ነው። ኢቴሳ ድጋሚ እንጠይቅበት ተባባለ። በድጋሚ ጠየቅን። እግዚአብሔር ፈቃድ እግዚአብሔር ማለት ነው። ከዛ እዛ ላሉ አባቶችም ጸሎት አስያዝን። ከዛ እንደ አባት እንደውም የመከሩኝ አንድ ምክር ለዛሬም በጣም የህይወት ተሞክሮ ነው። በጣም አረጋዊ አባት ናቸውና ምን አሉኝ፣ በጸሎት ያዙልኝ አስቡንም አትበል፣ እግዚአብሔርን ራስህን ብትጠይቀው ይሰማሃል አሉኝና በትጋት ለምኑት አሉ። እና ሌሊት መከሩንና 7 ሰዓት 6 ሰዓት 7 ሰዓት 9 ሰዓት እንደዛ ተነስታችሁ ጸሎት አድርጉ አሉንና ከዛ እሺ ብለን ተመሳሳይ ጸሎት እየተደዋወልን ሌሊት ማድረግ ጀመርን ማለት ነው ለ3 ቀን። እና 3ቱም ቀን በጸሎቶቼ ጸሎት አድርጌ መጽሐፍ ቅዱስ ከፍቼ አነባለሁ። ሌሊት ላይ ስከፍት ብታምኑ ባታምኑ ለ3ቱም ቀን የሚወጣልኝ የትዳር ጥቅስ አይኔ የሚያልፍበት ማለት ነውና ይሄ ነገር ምንድነው ምናምን እላለሁ። ከዛ አሁንም አላመንም። ድጋሚ ፈቃደ እግዚአብሔርን ጠየቅን ማለት ነው። ከዛ አሁንም ፈቃደ እግዚአብሔር ከጠየቅን በኋላ እንግዲህ የእግዚአብሔር ፈቃድ መሆኑን አወቅን ማለት ነው። ከዛ ፈቃደ እግዚአብሔር መሆኑን ካወቅን በኋላ ተመልሰን ኢቴሳ ሄድን። እኔ በወቅቱ ስራ አልነበረኝም፣ እሷም ስራ አልነበራት። ከዛ እንዴት አድርገን ኑሮ እንድንመራው ነው። ከዛ እዛው ኢቴሳ እሷ የአቡነ ተክለ ሃይማኖት እናት ቅድስት እግዚአብሔር ጋር፣ እኔ ደግሞ ቅዱስ ጸጋ ዛብ ጋር ሆነን እንጸልያለን። ቅዱስ ትዳር ነበራችሁ እናንተና የእኛንም ትዳር ቅዱስ አድርጉልን። እናንተ በቃሉ ተመረታችሁ እሱን ተማምናችሁ ህይወታችሁ ያማረ እንደነበረ የእኛንም አድርጉት ብለን እንጸልይ ነበር። እና ብዙ ባለ ወጣቶች ከትዳር የሚዘገዩበት ምክንያት ምን ይዤ እገባለሁ ነው። ትልቁ ግን መልስ የሚሆነው እግዚአብሔርን ይዞ መግባት ነው። እና እንደዛ ብለን ጸልየን ከዛ በኋላ እዛው ኢቴሳ ሆኜ ተደውሎልኝ ስራ አገኘሁ። እዛው ኢቴሳ ማለት ነው። አሁንም ድረስ ያለሁት እዛው መስሪያ ቤት ነው። እና እዛው መስሪያ ቤት በተለያየ እድገት ምናምን አሁን ያለሁበት ደረጃ ደረስኩኝ ማለት ነው። ከዛ እዛው በቃ ጸሎት አድርገን እዛው ተጀመረ። ከዛ መጣን ካፌ ተቀምጠን ዶናት አዘን፣ ዶናት በታዘዘበት ሶፍት ላይ ነው እቅዳችንን ያወጣነው። አሁንም ሶፍቱ አሁንም አለ። እቃ ደሞዜ ይሄን ያህል ብር ነው፣ በዚህ በደሞዜ ይሄን ያህል ብንቆጥበው እስከዚህ ድረስ ይሆንልናል። ከዛ የሆነ ነገር ድስት በዚህ ያህል ብር፣ ሳህን በዚህ ያህል ብር ምናምን ተብሎ እዛው ተጻፈ ማለት ነው። እና ምንም የጮኝነት ጊዜ አልነበረንም። እንጠናና በእንቆይ ምናምን አንደብ ከገዳ እያሰብኩኝ ነበር። ውስጥ እየተወራ ያለው ስለ ትዳር ነው። በቃ እዛው ነው ወሰነን። ፈቃደ እግዚአብሔር መሆኑን ካወቅን በኋላ እዛው በቃ ለሰው ትዳር ሲያገባ ደግሶ የሚደረው ወላጅ ነው። ስለዚህ ደግሞ የኛ ወላጆቻችን ደግሞ እናንተ ናችሁ። ስለዚህ ደግሳችሁ ዳሩ ብለን መጣን ማለት ነው ከኢቴሳ። እና ለዛሬ ማንነቴ ትልቁን በህይወቴ ትልቁን ነገር ያደረጉልኝ ጻድቁ አቡነ ተክለ ሃይማኖት ናቸው። እኔ ጠይቄያቸው ምንም ነገር አትቻላል። ምንም ነገር ነው ማለት ጎሎብኝ ተክልዬ ካልኩኝ ሞልቶ ነው የማገኘው። ምንም የከፋይ ነገር ቢኖር መጽናኛዬ ናቸው አቡነ ተክለ ሃይማኖት ማለት ነው። እና በጣም ህይወቴን የለወጡልኝ ለዛሬ ማንነቴ የሚያደርሱኝ እሳቸው ናቸው። የቤቴ መሰረት ናቸው አቡነ ተክለ ሃይማኖት። በሄድኩበትም ሁሉ የምመሰክረው ነው። ስሜም ወልደ ተክለ ሃይማኖት ነው። እና ተክለ ሃይማኖት ካልኩኝ ምንም ነገር ነው የሚደረግልኝ ማለት ነው። ከዛ ከ6 ወር በኋላ ተመሰረተ ማለት ነው። እና ግን ከገባው በኋላ ማለት በጣም ጠንካራ ሴት ናት። መንፈሳዊ ህይወቷ በጣም ነው የሚያስደንቅ። አንዳንዴ የምትናገራቸው ውዳሴ ከንቱ ይሆናሉ አንዳንድ ጉዳዮች። እኔ በጣም ደካማ ነኝ በመንፈሳዊ ህይወቴና በቃ ለኔ ብርታቴ ናትና ስጣራትም በስሟ ጠርቻት አላውቅም። እማኑ መላትና እኔ እናቴን ያጣሁት በልጅነቴ ነው። ብዙም አላስታውስም ስለ እናቴና አንድ እናቴ ናት። አንድ እህት አለችኝ ከእናቴም በላይ ሆነች።
ግን ባለቤቴን እማ ብዬ ነው የምጠራትና እውነት እግዚአብሔር በሚያውቀው በልቼ መጠገብ አይመስላትም። አትበላም፣ ዝም ብላ ባፍ ታጎርሰኛለች ማለት ነው። ምንድነው አትበይም እንዴ ምናምን ስላት መቼ አንተ እየበላህ ነው ትለኛለች። እየበላሁ እኮ ነው ደግሞ ከሌላው ሰው በተለየ መልኩ እየበላሁ ያለው እና በቃ ለቤተሰቦቿ የምትከፍለው ዋጋ፣ ለልጆቿ የምትከፍለው ዋጋ፣ ለኔ የምትከፍለው ዋጋ በጣም ነው የሚያስደንቀኝ። አንደኛውን አዝላ አንደኛውን እያየች ምናምን ልብስ ታጥባለች። እሱ መጥቶ ምን ይበላል ምናምን ብላ ትጨነቀ የሁሉ ኃላፊነት እያለባትና ስትወልድ ደግሞ ብዙ ሴቶች እንድትወጣ ትደረጋለህ ከሐኪም ቤት አይደል? ስትወልድ ከውስጥ ከማዋለጃ እሷ አይወጣም ብላ ብዙ ሴቶች እንደውም ያስወጣሉ ይመስለኛል። እጄን ይዛ ነበር ስታመጥ የነበረውና እኔም በዛ ልክ እየጮኩ ነበር አበሬ ማለት ነውና ለሁለት ነበር ምንጮ የወልደ ሰዓትና እኔ ገድላት ይዤ ነበርና በገድላት ታቅፌ አለቅስ ነበር እና ቅዱሳንን ጠራ ነበር እና በጣም በቃ ትለያለች። የሆነ እያየው ተናፍቀኛለህ ትለኛለች እና እሷ በምትወደኝ ልክ እኔ እወዳታለሁ ብዬ አላስብም። እና ትልቁ በቃ ኑሮን እንደወደው ህይወትን እንደወደው እግዚአብሔርንም እንዳመሰግን ማመስገኛ ምክንያቴ ናት ባለቤቴ። እና እግዚአብሔር በምድር ከሰጠኝ ትልቁ ጸጋዎቼ መካከል አንዷ ባለቤቴ ናት። ትልቁ ጸጋዬ ናት፣ መክሊቴ ናት ማለት ነው። እና ከሷም ደግሞ በጣም በቤተ ክርስቲያን አገልግሎት ሊሆናቸው ያልቻልኳቸውን ጉዳዮች ሊሆኑልኝ የምመኛቸው ደግሞ ልጆች አሉኝ ከሷ ያገኘኋቸው ማለት ነውና ሶስቱም ለኔ በቃ ህይወቴ ናቸው። እና እኔ ለአንተ ምን ነኝ ስለው ልጄ ህይወቴ ይለኛል እና እሱ ደግሞ ለኔ እጥፍ እንደሆነ ደግሞ አያውቅምና ቤተሰቦቼ፣ ባለቤቴ፣ ልጆቼ፣ እህቴም ጭምር ለኔ በጣም ህይወቴዎቼ ናቸው። እና እሷ ደግሞ በጣም ትለኛለች። በጣም ለሁላችሁም ላላገባችሁም እንደሱ አይነት ሚስት እንዲሰጣችሁ እመኛለሁ። እውነት እግዚአብሔር በሚያውቀው ከእግዚአብሔር የተቀበልኳት ከቅዱስ ገዳም ያገኘሁት ከቅዱስ ቂርቆስ ቢሆንም ግን በእግዚአብሔር ቃል በሱባኤ ጠይቄ ያገኘኋት ሚስቴም ስለሆነች ምክንያቱም እመኛትም ስላት ሴት አለች ለልጆች አርአያ የምትሆን መኳኳልን ያልመረጠች አለባበሷ ልከኛ የሆነ እንደ ሴት ወግ ቀሚስን የደረበች ሴትና እስካሁን ድረስ በእጆቿ ጥፍር ቀለም ደርሶ አያውቁም። ሱሪ ለብሳ አታውቅም እስካሁን ድረስ ማለት ነው በህይወቷ ማለት ነውና ይችን ሴት ነው ያገኘሁት። ሲነጋ ለጸሎት የምትነቃ ሲመሽ አምላኳ የምታስብ በቃ ዘወትር ውሏ ሁሉ አኗኗሯ ሁሉ አምላኳ ነው የሚሆነው። እና በቃ ሲዘገይ ብዙ ጊዜ የኔና የሷ ጭቅጭቅ እንደው መቼ ነው የምንቆርበው? አንተ ውጪ ወተህ ታገለግላለህ፣ እኔ ግን መቼ ነው በቃ ለቁርባን እንትን የምትለኝ? የተወሰነ እኮ ሲዘገይ ነውና ሁሌ ጭቅጨቋ ይሄ ነው። እና ምኞቴም የነበረው እሱ ስለነበረ እንግዲህ ከእግዚአብሔር ቅዱስ በረከት ሆና ተሰጥታኛለች ብዬ አስባለሁና የመውደዴ ምንጭ ለዚህ ነው። ሰው ከእግዚአብሔር የተቀበለውን በረከት መቼም ይወዳል እጅግ አድርጎ። ሀብት ቢሰጠው ሀብቱን ይወዳል አይደል? ስለዚህ ለእኔ ሀብቴ ናት ማለት ነው። ለዛ ነው ሚስቴን በጣም የምወዳት። ብዙ ጥያቄዎችን ጠቅለል አድርገህ የመለስከው እና አንዳንድ መልሶች ጥያቄዎችን ራሱ በጣም ከጥቅም ውጪ ያደርጋል። መጠየቅ የራሱ ታካል ያሳቀቀኝን ያደርገኝ በጣም ነው ደስ የሚለው። የምር ብዙ የቤተክርስቲያን አገልጋዮችን ስለ ትዳራቸው ጉዳይ ስትጠይቃቸው ስለ ትዳራቸው የሚገልጹበት መንገድ የምር ልዩ ነው። በቦታው ራስን መተካት ተገቢ። ስለ ሴቶች በጣም ብዙ ተብሏል እና ቢኒ በቦታው ራሳችን መተካት ተገቢ ነው። አሁን አማን ስታወራ ምን ትዝ አለኝ፣ እውነት ነው። ከዚህ በፊት የጋበዝናቸው ሰዎች እንግዲህ እንዳጋጣሚ ሆኖ ከአንድ እንግዳ ውጪ ባለትዳሮች ነው የጋበዝነው እና ስለ ትዳራቸው የሚያወሩበት ልክ በጣም የሚገርም ነው። እና የምታስታውሱ ከሆነ ሁለተኛ ኤፒሶድ ስንሰራ አንድ የተነሳች ሀሳብ ነበረች። አማን ያነሳት የአንድ ቀን አገልግሎት ብርቱ አገልግሎት የሚያይ አምላክ ነው ያለ የአንድ ቀን እንኳን የሚቆጥር እና ኢዮብ እንዳለውም ሽልማት ይመስለኛል። የአንድ ቀን ብርታትን አስቦ የሚሸልም ሽልማት ይመስለኛል። የልቡን መሻት ይህን ያህል የሚፈጽምለት እንግዲህ የምር ኢዮብ እያወራ በቃ እየሳልኩት ነበረ ምን አይነት ሊሆን እንደሚችል እና የምርም ሽልማት ተደርጎ የሚቆጠር ነው እንደሚይታ። እኔ የሚገርምህ ከምጠይቀው አንዱ ጉዳይ ስለዚህ ስለ ኢቲሳ ተክለ ሃይማኖት ነበር።
ለአንድ ምንድነው ላስት ታይም ማንስቸው ነበር ላስት ኤፒሶድ ላይ ሰንበት ትምህርት ላይ ብቻ ያለኝ ሰው አይደለሁም ቤተክርስቲያኑ አካባቢ ያለኝ ሰው ነኝና ለወጣቱም እቀርባለሁና ዮብ ኢቲሳን ይወደዋል እና ኢቲሳ ሲሄድ አዲስ ልጅ የመሆን መንፈስ ይሰማኛል ብሎኛልና ሲለኛል አሪፍ ጥያቄ ገባ ጠይቀዋለሁ እያልኩኝ ነበረ በቃ ከዚህ ጋር ተያይዞ ወይ በስመ አብ ኢቲሳ በጣም ልዩ ስፍራ ነው ልዩ እኔ በትክክል አምላኬን ሰው ሳይሻማኝ ማገኝበት ቦታ ይመስለኛል ሁሉም የራሱ ጥያቄ አለው አይደል ወደ አምላኩ የሚጮህበት እግዚአብሔርን በባህሪው ውሱን ነው ማለት አይደለም በሁሉ ስፍራ የመላ ነው ነገር ግን በኢቲሳ ሲል ብቻዬን ያገኘሁት ነው የሚመስለው ሁሉ ነገር ጸሎቴ የሚሰማበት ስፍራ ነው የሚመስለው